ሰላም እንደምናችሁ። እንኳን ወደዚህ የኢቨንት መጣችሁ። ናው መላኩ እባላለሁ። የካታሊስት ኢንፎርሜሽን ቴክኖሎጂ ሰርቪስስ ፋውንደር እና ሲኦ ነኝ። ዛሬ እንግዲህ ሁለተኛውን ሴሽን የምንቀጥል ይሆናል። ፕላኒንግ ዲዛይኒንግ ኤንድ ዲፕሎይንግ ሞደርን ዋይርለስ ኔትወርክ ስለ ዋይርለስ ኢንፍራስትራክቸር ፓርት ዋን ባለፈው ብዙ ዲስከስ አድርገናል። ዛሬ ደግሞ ቀጥሎ ደግሞ የዚህ የዲዛይኒንጉን እና እንዴት ዲፕሎይ እንደሚደረግ እሱን የምናይ ይሆናል። ስለ ካታሊስት ያው ምናልባት አዲስ ጆይን ያደረጋችሁ ሰዎች ካላችሁ ካታሊስት በኢትዮጵያ የመጀመሪያውን የሆነ የሲስኮ ሰርቲፊኬሽን ትሬኒንግ ሲሲኤንፒ እና ሲሲአይ ፋውንዴሽን የሚሆን ትሬኒንግ ቪዲዮ ላቦች በኦንላይን አዘጋጅቶ ወደ 500 ቪዲዮዎችን 200 ላቦችን እና ከ80 ሰዓት በላይ የሚሆን ትሬኒንግ ኮንተንት ያዘጋጀ ተቋም ነው። እንደገና ደግሞ እዚሁ ላይ እንግዲህ አክቲቭሊ ፓርቲሲፔት የሚያደርጉትን ሰዎች እስካሁን ለሁለት ሰዎች ሙሉ የትሬኒንጉን ኮንተንት ፕሮቫይድ አድርጓል አክቲቭሊ ፓርቲሲፔት ላደረጉ። ስለዚህ በዚህ ትሬኒንግ ኮንተንት በዚህ ኢቨንት መሳተፍ ያን እንድታገኙ ያስችላል። አሁን ደግሞ ስፔሻሊ በዚህ በክረምት ስፔሻል ኦፈር እያደረግን ነው። ዋጋውን ለኢንዲቪጁዋልስ በጣም አፎርደብል እንዲሆን አዲስ የሆነ ኦፈር አዘጋጅተናል። እሱን ታይሙ ሲደርስ በደንብ እናሳውቃለን። ወደ ያው እንደሚታወቀው ያው ሴሽን ሃውስኪፒንግ ወይንም ደግሞ በዚህ ዲስከሽን ላይ እንደሚታወቀው ማድረግ የሚኖሩብን ነገሮች ማይካችንን ሚዩት እናደርጋለን፣ ቪዲዮ እናጠፋለን። አስፈላጊ ሲሆን ብቻ ማይክ ከፍተን እናወራለን ወይንም ደግሞ ጥያቄያችንን እናቀርባለን። ጥያቄዎቻችሁ እኔ ስለማያቸው ለሄኖክ ፎርዋርድ አደርጋለሁ። ስለዚህ ያው ኪውሪየስ ሁኑ፣ ኮላቦሬት አድርጉ፣ ጥያቄ ጠይቁ፣ አይዲያችሁን ኤክስፒሪየንሳችሁን ሼር አድርጉ። ምክንያቱም ዋን ዌይ ብቻ መሆን የለበትም። ከእያንዳንዱ ሰው ሜን ፕላትፎርም መማማሪያ ስለሆነ ስፔሻሊ ኤክስፒሪየንስ ያላችሁ ሰዎች የራሳችሁን ኤክስፒሪየንስ ሼር ብታደርጉ ሌሎች ይማራሉ። የዛሬውን ትሬኒንግ ፓርትቱ የሚያቀርበው ያው ባለፈው የሚያቀርበልን ሄኖክ ሲሳይ ነው። ሄኖክ ሲሳይ ቴክኖሎጂ ኮንሰልታንት ነው። በአፍሪካን ኤክስፒ አሶሲዬሽን አሁን ኮንሰልታንት ሆኖ እየሰራ ይገኛል። ከ17 ዓመት በላይ ኤክስፒሪየንስ አለው። በፕራይቬት ሴክተር፣ በፋይናንሻል ኢንስቲትዩሽን እና በሎካል እና ኢንተርናሽናል ኤንጂኦስ ላይ ሁሉ ሰርቷል። ስለዚህ አሁን ቀጥታ ወደ ሄኖክ እንሄዳለን። ጥያቄያችሁን በቻት ቀጥታ ብትልኩልኝ እኔ ፎርዋርድ አደርጋለሁ። ስለዚህ ሄኖክ መቀጠል ትችላለህ ትሬኒንጉ። ቴንኪው ናሆሜ፣ አመሰግናለሁ። ሁላችሁም ስለመጣችሁ በጣም አመሰግናለሁ። የተወሰነ ሪካፕ ባለፈው ፓርት ዋን ላይ የተወሰነ ሪካፕ በማድረግ እንጀምር። ለምንድን ነው ዋይርለስ ያስፈልገው የሚለው ያለውን ፖይንት አይተናል። ዋይርለስ በጣም በብዛት ጥቅም ላይ እየዋለ ያለ ቴክኖሎጂ ነው። ሞስት ኮንቪኒየንት ነው። ብዙ አድቫንስመንቶች የመጡ ነው በዋይርለስ ቴክኖሎጂ ከስፒድ ጋር ከፐርፎርማንስ ጋር እና ደግሞ የሞባይል ማሲቭ የሆነ የሞባይል ዩዝ አለው ከክላውድ ጋር የክላውድ አፕሊኬሽኖች የምንጠቀምበት እና ይሄ ሁሉ ቤዝ የሚያደርገው የዋይርለስ ኮኔክቲቪቲ ላይ ነው። ስለዚህ ከዛ ጋር በተያያዘ የዋይርለስ በጣም አስፈላጊ ስለሆነ መማር ከረንት የሆኑ ነገሮችን መማር እንደሆነ ስለሚቆጠር ማለት ነው። ስለዚህ ከሂስትሪው ጋር በተያያዘ የተወሰነ የዳሰስነው ነገር አለ። ከ1890ዎቹ ጀምሮ ከሞርስ ኮድ መልእክት በማስተላለፍ የጀመረው ከ40ዎቹ እስከ 70ዎቹ ደግሞ ስፔክትረም ዴቨሎፕመንት በሪሰርች በሚሊተሪ ሪሰርች ኤሪያ ላይ እንደ ሌሎቹ የኢንተርኔት ቴክኖሎጂዎች ስፔክትረም ዴቨሎፕመንት ላይ ሲሰሩ ቆይተው ከ70ዎቹ እስከ 90ዎቹ ያለው ኢራ ደግሞ ዘ በርዝ ኦፍ ዋይርለስ ኔትወርክ የሚባለው ምክንያቱም በ97 ላይ መጀመሪያው የዋይርለስ ስታንዳርድ እንደተጀመረ ከዛም በኋላ ደግሞ በ2000 ደግሞ የኮሜርሻላይዜሽን ግሮዝ የሚባል ኤራ ነበር።
ብዙ ቤቶች፣ ስሞል ኦፊሶች፣ ኮፊ ቤቶች፣ ሃትስፓቶች ሞባይልን አዳፕት ያደርጉበት ኤሪያ ነበረ። ከዛም በኋላ ደግሞ በ2010 የሞባይል ሬቮሉሽን የሚባለው ኢራ ነው። እሱም ደግሞ ማሲቭ ፕሮዳክሽን ኦፍ የሞባይል ዲቫይሶች ዋይርለስ ዩዝ በጣም እንደጨመሩት፣ ምክንያቱም ሁሉም ነገር ከክላውድ ጋር ሲንክ የሚያደርግ የክላውድ አፕሊኬሽን የሚጠቀም ስትሪሚንግ ኒዶች የመጡበት ኤሪያ ነበር። ከዛ ከ2020 እስካሁን ደግሞ ባለው ደግሞ ሃይ ዴንሲቲ ስማርት ኮኔክቲቪቲ ያለው በጣም ፐርፎርማንሳቸው ስኬል እንትና ደግሞ ሪላያብሊቲያቸው በጣም ጥሩ የሆኑ የዋይርለስ ስታንዳርዶች እንደወጡና አሁን ደግሞ ከሴኪሪቲ አንጻር በጣም ጥሩ ሆነው በኢንተርፕራይዝ ላይ ራሱ ጥቅም ላይ እየዋሉ ስለሆነ እሱን የሂስትሪያቸውን ትንሽ በካቴጎሪ ከፍለን አይተናል። ዲቴይሉን ማየት ከፈልጋችሁ ወደኋላ ማየት እንችላለን። ከዛ ጋር በተያያዘ ደግሞ ያየነው ምንድነው የስታንዳርድ ኦርጋናይዜሽን ናቸው። ስለዚህ ዋይርለስን ስናወራ አብረው ሁሌም ሊነሱ የሚችሉት የስታንዳርድ ኦርጋናይዜሽኖች አሉ። ስለ ዋይርለስ ስታንዳርድ ክሬት የሚያደርጉ ሜንቴን የሚያደርጉ 3 ድርጅቶችን አይተናል። አንደኛው IEEE ነው፣ የኢንስቲትዩት ኦፍ ኤሌክትሪካል ኤንድ ኤሌክትሮኒክስ ኢንጂነርስ የሚባለው ማለት ነው። እነሱ የዋይርለስ ስታንዳርድ ክሬት ሜንቴን እንደሚያደርጉ አይተናል። ITF ደግሞ አይተናል፣ ለኢንተርኔት ኢንጂነሪንግ ታስክ ፎርስ። እነሱ ከዋይርለስ ጋር የተገናኙ ሃይ ኳሊቲ የሆኑ ቴክኒካል ዶክመንቶችን እንደሚያወጡ። በሶስተኛ ደረጃ ደግሞ ያየነው የዋይፋይ አላያንስ የሚባለው ነው። እሱ ደግሞ የዋይርለስ ቬንደሮች ተሰባስበው እርስ በርስ ኢንተርኦፐረብል ለመሆናቸው ልክ እንደ ሰርቲፊኬሽን ሲል ወይም ደግሞ ኦልሞስት እነሱ ሲል ያደረጉት በዋይፋይ አላያንስ ሲል የተደረገ ወይም ደግሞ ሰርቲፋይድ የሆነ ዲቫይስ በሚኒመም ኮንፊግሬሽን ውስጥ ከሌሎች ቬንደር ዲቫይሶች ጋር በስትክክል እንደሚሰራ አይተናል። ስለዚህ እነዚህ ስታንዳርድ ኦርጋናይዜሽኖች ሁሌም ከዋይርለስ ጋር የሚነሱ ናቸው። ስፔሲፊክሊ ደግሞ IEEE 802.11 የሚለውን የወርኪንግ ግሩፕ እና የዋይርለስ ስታንዳርዶች የሚያወጣ በመሆኑ እነሱን አይተናል ማለት ነው። ከዛ ውጭ ያየነው የሬጉሌተሪ ቦዲዎች ናቸው። ስለዚህ ሬጉሌተሪ ቦዲ ማለት ዋይርለስ ማለት አየርን ወይም ደግሞ ሬዲዮ ፍሪኩዌንሲን መጠቀም ስለሆነ እሱን ደግሞ ኦልሞስት ግሎባሊ ከዛ ወደ በኋላ በአፍሪካ ደግሞ ሪጂናሊ እንዲሁም ደግሞ ናሽናሊ በኢትዮጵያ የተለያዩ ኦርጋናይዜሽኖች አሉ ሬጉሌት የሚያደርጉ የሚቆጣጠሩ ፍቃድ የሚሰጡ እነሱን አይተናል ማለት ነው። ስለዚህ በግሎባሊ ITUን አይተናል። ግሎባሊ ያለውን በ3 ሪጅን ከፍሎ ITU የግሎባል ስፔክትረሞችን እንደሚያስተዳድር፣ በአፍሪካን ደግሞ አቱ የሚባለው የአፍሪካን ቴሌኮሙኒኬሽን ዩኒየን ይህንን የሪጂናል ኮኦርዲኔሽን ኦፊስ እንደሚሰራ፣ ከዛም ደግሞ ኢትዮጵያን ኮሚኒኬሽን አውቶሪቲ ደግሞ በኢትዮጵያ ውስጥ የዋይርለስ ነክ ነገር በተመለከተ ናሽናሊ አውቶሪቲ ነው ወይም ደግሞ ባለስልጣን ነው ወይም ደግሞ ሬጉሌተር እንደሚባሉት። ስለዚህ ቤዚክሊ ናሽናል ባንክ ለባንኮቹ ተቆጣጣሪ ሬጉሌተር እንደሆነው ኢትዮጵያን ኮሚኒኬሽን ደግሞ በኢትዮጵያ ውስጥ ለሚሰሩ ሬዲዮ ኮሚኒኬሽንን የሚጠቀሙ ተቋማት ፍቃድ ፐርሚሽን የሚሰጥ ተቋም ነው ማለት ነው። ከዛ ውጭ የዋይርለስ ስታንዳርዶችን አይተናል። ስፔሲፊክሊ ደግሞ 802.11 የሚባሉትን በተለያየ ዓመት የወጡትን ስታንዳርዶች አይተናል። ይሄ 802.11 የግሩፕ ስም ነው። IEEE ውስጥ ያለ የወርኪንግ ግሩፕ ስም ነው። ስለዚህ ስፔሲፊክሊ እነዚህ የግሩፕ እንትኖች ከዋይርለስ ስታንዳርድ ጋር በተመለከተ ስታንዳርዶችን ክሬት ያደርጋሉ፣ ሜንቴን ያደርጋሉ። እነዚህን አይተናል ማለት ነው። ከዛ ውጭ ዋይርለስ እንዴት ነው የሚሰራው የሚለውን ያየ ነው ማለት ነው። ስለዚህ ዋይርለስ እንደ ዋይርዱ ሚዲየም የሚጠቀመው ዋይርለስ ነው ወይም ደግሞ አየርን ነው ወይም ደግሞ ስፔሲፊክ ደግሞ ሬዲዮ ፍሪኩዌንሲ ነው የሚጠቀመው ማለት ነው። ስለዚህ ሬዲዮ ፍሪኩዌንሲ የምንለው ደግሞ ለዋይርለስ ኮሚኒኬሽን የምንጠቀምበት ፖርሽን ኦፍ ኤሌክትሮማግኔቲክ ስፔክትረም ነው። ስለዚህ ኤሌክትሮማግኔቲክ ስፔክትረም ብዙ ሬንጅ ኦፍ ያለው እነ ኤክስሬይ እና ጋማሬ ሁሉ ሬንጅ ያሉት ልክ እንደ ስኬል ብለን ብናስበው ከዛ ውስጥ RF የምንለው ወይም ደግሞ ሬዲዮ ፍሪኩዌንሲ የምንለው የኤሌክትሮማግኔቲክ ስፔክትረም የዛች ፖርሽን ለሬዲዮ ኮሚኒኬሽን ወይም ደግሞ ለዋይርለስ ኮሚኒኬሽን የምንጠቀም ነው። እሱን አይተናል። አንላይሰንስ ከዛ ውስጥ ደግሞ አንላይሰንስ የሆነው ፓርት ደግሞ 2.4 ጊጋሄርዝ እና 5 ጊጋሄርዝ መሆኑን አይተናል። በአንዳንድ ሀገሮች 6 ጊጋሄርዝንም
አንላይሰንስ አድርገው ወይም ደግሞ ላይሰንስ ሳንቀበልባቸው መጠቀም የምንችላቸው እንደሆኑ አይተናል ማለት ነው። ከዛ ውጪ የትሬትስ ኦፍ ዋይርለስ ኔትወርክ አይተናል። ከዋይርለስ ጋር በተያያዘ ያሉ ትሬቶች ምንድን ናቸው? ከሴኪሪቲ ጋር በተያያዘ፣ ከሬንጅ ጋር በተያያዘ፣ ከኳሊቲ ጋር በተያያዘ አሁን ለምሳሌ ኦብጀክቶች ራሳቸው የተለያየ አይነት ኦብጀክቶች ዛሬ ደግሞ ዲቴይል እናየዋለን። ስፒዱን የሚቀንሱ ሲግናሉን ዲግሬድ የሚያደርጉ ወይም ደግሞ አቴንዌት የሚያደርጉ አሉ። ላይክ እንደ ሚረር፣ ቢልዲንግ፣ ዛፎች አይነት ነገሮች የዋይርለስ ኔትወርክን ሲግናል ይቀንሳሉ ወይም ደግሞ ዲግሬድ ያደርጋሉ። ከዛ ውጭ ደግሞ ሬዲዮ ፍሪኩዌንሲ ካራክተሪስቲኮችን አይተናል። ስለዚህ የአርኤፍ ካራክተሪስቲኮች በዋይርለስ ሲግናሉ ላይ፣ ሬንጁ ላይ፣ ኳሊቲው ላይ ምን አይነት ኢፌክት አላቸው ብለን አይተን የተወሰኑ ኳሊቲዎችን ካራክተሪስቲኮችን አይተናል። አሁን ለምሳሌ ዌቭ ሌንግዝ የምንለው እንዴት ምንድነው ከፍሪኩዌንሲ ጋር እንደሚያያዝ። ስለዚህ አሁን ሬዲዮ ፍሪኩዌንሲ በምናይበት ሰዓት ከሎው ፍሪኩዌንሲ ወደ ሃይ ፍሪኩዌንሲ የሚሄድ ነው። እሱ እንዴት ከስፒድ ጋር ወይም ደግሞ ከሬንጅ ጋር ሪሌት እንደሚያደርግ በተወሰነ መልኩ አይተናል። ሎው ፍሪኩዌንሲ ሲሆን ፒዮር ሳይክል ፐር ሰከንድ ነው ምንድነው ራዲየት የሚያደርገው። ከዛ በኋላ ደግሞ ትራቭል ደግሞ ላይክ ሲጓዝ ደግሞ ሎንግ ሬንጅ የሆነ ትራቭል ማድረግ ይችላል። ስለዚህ በጣም ላይክ በግድግዳዎች በብዙ ነገር አልፎ መጓዝ ይችላል። ግን መሸከም የሚችለው ደግሞ ያን ያህል ዳታ የለም። ሃይ ፍሪኩዌንሲ ሲሆን ደግሞ በጣም ብዙ ሳይክሎችን ፐር ሰከንድ መጓዝ ይችላል። ለዳታ ኬሪ ለማድረግ ደግሞ በጣም ነው፣ ግን ሾርት ሬንጅ ነው የሚለውና እነዚህን ሁሉ ነገር አይተናል። ስለ አምፕሊቱድ አይተናል። አምፕሊቱድ ከፍ ባለ ቁጥር ከሲግናሉ ጋር እንዴት እንደሚያያዝ፣ ሲግናሉ ጨምሯል ማለት ነው። አምፕሊቱዱ በጣም ቀንሷል ማለት የሲግናሉ በጣም ዲግሬድ አድርጓል ማለት ነው። ፌዝ ደግሞ አይተናል። አንዱ ካራክተሪስቲክስ ነው የዋይርለስ አርኤፍ ኢንፌዝ እና አውት ኦፍ ፌዝ ሲሆን እንዴት እንደሚያደርግ። ኢንፌዝ ሲሆን ሲግናሉን ሞር እንደሚጨምርና አውት ኦፍ ፌዝ ሲሆን ደግሞ ሁለት ሲግናሎች አውት ኦፍ ፌዝ ሲሆኑ እርስ በርስ እንደሚጠፋፉ ወይም ደግሞ ኢቭን ካንስል አውት እንደሚያደርጉ አይተናል ማለት ነው። ከዛ ውጪ ስለ ዋይርለስ ኮምፖነንቶች አይተናል። ስለዚህ ዋይርለስን በምናይበት ጊዜ ሞስት ኦብቪየስ ዋይርለስ አክሰስ ፖይንት ይኖረናል። ከዛ በኋላ ደግሞ ክላይንት ዲቫይሶች ይኖረናል፣ በጣም የሚታዩት። ግን የማይታዩ ደግሞ በጣም ብዙ ዋይርለስ ኮምፖነንቶች አሉ የዋይርለስ ኔትወርክ ላይ ኢምፓክት የሚፈጥሩ። ከዚህ ጋር በተያያዘው ለምሳሌ ስለ ሬዲዮ አይተናል፣ ስለ ፍሪኩዌንሲ አይተናል፣ የተለያየ ፍሪኩዌንሲ አድቫንቴጅ እና ዲስአድቫንቴጅ አይተናል። ኢንቫይሮንመንቱን አይተናል። ኢንቫይሮንመንት ላይ ምን አይነት ኢንቫይሮንመንቶች የዋይርለስ የሬዲዮ ፍሪኩዌንሲ ትራንስሚሽንን ኢምፓክት ይፈጥራሉ የሚለውን አይተናል። ኮንክሪት፣ ላይቲንግ፣ የኤሌክትሪካል ኢንተርፌረንስ፣ ሂሚዲቲ፣ ሁሉ እነዚህ ነገሮች አይተናል። ነምበር ኦፍ ዩዘርስ አይተናል። ነምበር ኦፍ ዩዘርስ በብዙ መልኩ ከምንጠቀማቸው አክሰስ ፖይንቱ ጋር በተለይ አክሰስ ፖይንቱ ምን ያህል ዩዘር ሰፖርት ያደርጋል፣ ምን ያህል አክሰስ ፖይንትስ መጨመር አለብን እነዚህም ነምበር ኦፍ ዩዘር ሰፖርት ለማድረግ። ከዛ በኋላ ደግሞ ሬዲዮ ኢንተርፌረንስ አለን። ስለዚህ እኛ ካለን የኛ አክሰስ ፖይንት ወይም ደግሞ የኛ ኔትወርክ ፋንክሽን በሚያደርግበት አካባቢ በዙሪያው ምን አይነት ጋጀቶች፣ ኤሌክትሪካል ዲቫይሶች አሉ ያንን ሬዲዮ ኢንተርፌረንስ ሊያውኩ የሚችሉ ወይም ደግሞ ያለውን የሲግናል ኳሊቲ ሊቀንሱ የሚችሉ አይተናል። ኦብስታክሎች እንዴት ነው የሚሆኑት? አሁን ለምሳሌ ሬዲዮ ፍሪኩዌንሲ ኦብጀክቶችን ሂት ሲያደርግ ምን አይነት ነው የሚኖረው? ላይ ሙቭ አራውንድ ሊያደርግ ይችላል። በኦብጀክቱ በውስጡ ሊያልፍ ይችላል። እንደ ግድግዳ አብዞርብ ሊያደርገው ይችላል። ሪፍሌክት፣ ስካተርድ፣ ሪፍራክት የሚሉትን የተለያዩ ካራክተሪስቲኮችን አይተናል። ከዛ በተጨማሪ ደግሞ ከዋይርለስ ኮምፖነንት ጋር በተያያዘ አክሰስ ፖይንቶቹ ሲግናል ትራንስሚት ለማድረግ የሚጠቀሙበት የተለያዩ ቴክኖሎጂዎች አሉ። ያ ምንድነው ላይክ ሬዲዮ ፍሪኩዌንሲ የሚጠቀሙትን ሬዲዮ በምን ያህል መልኩ ኦፕቲማይዝ አድርገው ሞር ዳታ ትራንስፈር ለማድረግ ይጠቀማሉ በሚል የተለያየ ፍሪኩዌንሲ ሆፒንግ ስፔክትረም፣ ዳይሬክት ሲኩዌንስ ስፕሬድ ስፔክትረም እና ደግሞ ኦኤፍዲኤም የሚባለው ኦርቶጎናል ፍሪኩዌንሲ ዲቪዥን መልቲፕሌክሲንግ የሚባሉ የተለያዩ ቴክኖሎጂ አሉ። እነዚህም ሜይንሊ አክሰስ ፖይንቶች ላይ ይህን ሰፖርት የሚያደርግ ብለን የምናነባቸው እንትኖች ናቸው ማለት ነው። በመጨረሻም ባንድ ፍሪኩዌንሲ ቻናሎችን አይተናል። ከዛ በኋላ ዴሞንስትሬሽን በተወሰነ መልኩ አድርገናል። ከዛ ይሄ የዋይፋይ ኤክስፕሎረር ፕሮ የሚባል ቱል ተጠቅመን
በእኛ ኔትወርክ ላይ ብቻ ሳይሆን የጎረቤቶቻቸውን ኔትወርክ እንዴት እኛን ሊያውኩና የምንጠቀመው እንትን ዲግሬድ ሊያደርግ እንደሚችል በተወሰነ መልኩ አይተናል። ስለዚህ ባንድ የምንለውና ፍሪኩዌንሲ የምንለው ሞስትሊ እያቀያየር የምንጠቀመው ቃል ነው። ስለዚህ ባንድን ስናወራ ስለ 2.4 ጊጋሄርዝ ወይም 5 ጊጋሄርዝ እያወራን ነው ማለት ነው። ስለዚህ እነዚህ ስፔሲፊክሊ ዋየርለስ ላይ አንላይሰንስድ የሆኑ ምንም ላይሰንስ ሳንጠቀምባቸው ሳያስፈልጉን በቤታችን በመስሪያ ቤታችን ልንጠቀም የምንችለው ነው። ባንድ አውርተን ሌላ ሬንጅ ላይ ከሄድን ሜቢ ፍቃድ ምናምን ሊያስፈልገው ይችላል ማለት ነው። ግን እነዚህ አንላይሰንስድ የሆኑ ግሎባል የታወቁ ናቸው። አንዳንድ ሀገሮች ላይ ቅድም እንዳልኩት 6 ጊጋሄርዝን እንደ አንላይሰንስድ ይቆጥሩትና የከረንት ስፔሻሊ ደግሞ ሌተስት ስታንዳርድ የሆኑት 6 ጊጋሄርዝ ላይ ኦፕሬት የሚያደርጉ የዋየርለስ ስታንዳርዶች በጣም ፈጣን የሆነ ስፒድ እንትን ማሳካት ችለዋል። ስለዚህ እነሱን ልክ እንደ አንላይሰንስድ እንትን ይጠቀማሉ ማለት ነው። ቻናል በምናወራበት ሰዓት ላይ ስፔሲፊክሊ ስፔሻሊ 2.4 ጊጋሄርዝ በምናወራበት ጊዜ በውስጡ 13 14 ቻናሎች አሉት ማለት ነው። ስለዚህ ያንን ቻናል እንዴት መጠቀም ይቻላል? ስለዚህ ቻናል ራሱ የቻናል አጠቃቀማችን ከዋየርለስ ኔትወርክ ኢምፕሊሜንቴሽን ጋር እንዴት ሪሌት ያደርጋል? የጎረቤቶች የሚጠቀሙት ዋየርለስ ኔትወርክ ቻናል እና የኛ ቻናል እንዴት እርስ በርስ ሊራበሽ ይችላል የሚለውን ነገር በተወሰነ መልኩ በፕራክቲካል አይተናል። ስለዚህ ለማሳየት ያህል ስለዚህ ይሄኛው ለሬዲዮ ፍሪኩዌንሲ የምንጠቀምበት ሬንጅ ቢሆን እቺ በቀይ ያደረግናት ፓርት 2.4 ጊጋሄርዝ ከዛ በኋላ ደግሞ 5 ጊጋሄርዝ ያለበት ሬንጅ ብለን አስዩም ብናደርግ እሷ ኤሪያ ማለት አንላይሰንስድ ፓርቷ ማለት ነች። ስለዚህ እቺን ሌላውን ሬንጅ ለመጠቀም ፍቃድ ምናምን ያስፈልጋል። ይሄን ቀይ የሆነውን ኤሪያ ግን ለመጠቀም ምንም አይነት ላይሰንስ አያስፈልግም። ማለት ግሎባሊ 2.4 እና 5 ጊጋሄርዝ እንትን ነው። አንዳንድ ሀገሮች እስከ 6 ጊጋሄርዝ አንላይሰንስድ አድርገው መጠቀም ችሏል ማለት ነው። ከዚህ ውጭ ደግሞ ይሄን ደግሞ ሰፋ አድርገን ስናየው አሁን ለምሳሌ በግራ በኩል ኤም ሬዲዮ የሚጠቀምበት ሬንጅ አለ። ከዛ በኋላ ኤፍኤም አለ። እንትን የቲቪ ዩኤችኤፍ እንትኖች የሚጠቀሙት አለ። ግን ስፔሲፊክሊ እዚህ ጋር የምናየው የዋይፋይ ስታንዳርዶች አንላይሰንስድ የሆኑት ስታንዳርዶች የሚጠቀሙት እንትን ነው ማለት ነው። ስለዚህ ከሎ ፍሪኩዌንሲ ያልነው ከዚህ በጣም ሎ የሆነ ፍሪኩዌንት ነው። እዚህ ጋር ደግሞ ሞር ፍሪኩዌንት የሆነ እንትን ነው ሬንጅ ነው። ስለዚህ ይሄ ነው ፍሮም ሎ ፍሪኩዌንሲ ቱ ሃይ ፍሪኩዌንሲ የሚሄድ ላይክ ሞገድ ነው ብለና በተለያየ እንትን ማለት ነው ፍሪኩዌንሲ ሬንጅ። ጀስት ይሄን ለማሳየት ያህል እንደዚህ አይነት ኢለስትሬሽን አምጥቻለሁ። ሰው በግራ በኩል ስታዩት በአንድ ሳይክል ውስጥ እንትን የሚለው በአንድ ሰከንድ ውስጥ የሚሰራቸው ሳይክሎች በጣም ስሎ ናቸው። ስለዚህ ብዙም ላይሰራ ይችላል። ወደ ቀኝ እየሄደ ሲመጣ ግን በአንድ ሳይክል ውስጥ ብዙ ሳይክሎች በአንድ ሰከንድ ውስጥ ብዙ ሳይክሎች እንትን ከቨር ሊያደርግ ይችላል። ስለዚህ ሎ ፍሪኩዌንሲ የምንለው በግራ በኩል ያለው ቱ ሃይ ፍሪኩዌንሲ ነው። ስለዚህ ሎ ፍሪኩዌንሲ ሲሆን ረጅም ኤሪያዎችን መጓዝ ይችላል። የሚሸከመው ዳታ ግን በጣም አነስተኛ ነው። በግድግዳዎች በብዙ ነገር ሊያልፍ ይችላል። ብዙም እንትን አይባልም። ሃይ ፍሪኩዌንሲ ሲሆን ደግሞ በቀኝ በኩል ሲሆን ለዳታ ለመሸከም ጥሩ ነው። በዛ ያለ ዳታ ይሸክማል። ግን ሬንጅ ከቨር የሚያደርገው በጣም ሎ ሬንጅ ነው። አሁን እዚህ ላይ እንደ ኤግዛምፕል አይታችሁ ከሆነ ኤም ሬዲዮ አብዛኛውን ጊዜ ሀገር አቀፍ ሬዲዮ ሲባል ሰምታችሁ ታውቃላችሁ። ስለዚህ እሱ ሞር ወደ ሌፍት ነው፣ ምክንያቱም ሎ ፍሪኩዌንሲ ነው። ረጅም ሲግናሎችን መሄድ ይችላል። ወይራስ ኤፍኤም ሬዲዮ ስትሉ ደግሞ ወደ መካከል ስለሆነ እንደ ኤም ሬዲዮ ሎንግ ሬንጅ እንትንን አሁን ኤፍኤም ሬዲዮ ማይደርስባቸው ኤሪያዎች አሉ። ስለዚህ ይህንን እንደ እንትን ማየት እንችላለን ማለት ነው። ቅድም ስለ ባንድ ቻናል አሳይቻችኋለሁ። ስለዚህ ይሄኛው ስፔሲፊክሊ 2.4 ጊጋሄርዝ የምንለው ፍሪኩዌንሲ ወይም ደግሞ ባንድ በውስጡ 13 ወይም 14 ቻናሎች አሉ። ስለዚህ ይህን 13 14 የሚሆነው ለምንድን ነው? አንዳንድ ሀገሮች በሬጉሌሽን ምክንያት 13ቱን ብቻ ነው የሚጠቀሙት። አሁን እንደ ጃፓን ያለ ደግሞ 14ኛውን ቻናል ስፔሲፊክሊ ለ802.11 ቢ ለሚባል ስታንዳርድ ሪዘርቭ ያደርጉታል ማለት ነው። ከዛ ጋር በተያያዘ ቪዚብሊ ስታዩት 14 ሊሆን ይችላል፣ ግን መጽሐፍ ላይ አንዳንድ ጊዜ እንትን ሲጻፍ ካያችሁ ግን 13ም ተብሎ ልትፈል ይችላል። ስለዚህ ይሄ እንትን ለማለት ነው። ስለዚህ አሁን ለምሳሌ 2.4 በምንጠቀምበት ሰዓት ላይ ነን ኦቨርላፕ አሁን ላይ 20 ሜጋሄርዝ ስፋት ቢኖረው ስፋቱ ማለት ይሄ ነው። 20 ሜጋሄርዝ ስፋት ቢኖረው ነን ኦቨርላፒንግ ሊሆኑ የሚችሉት ቻናሎች እነዚህ ናቸው፣ 1 6 11 ማለት ነው። ስለዚህ
ዋየርለስ ኮንፊገር ሴታፕ ስናደርግ የምንጠቀመው ቻናሎች አሁን 3 አክሰስ ፖይንት ቢኖረን 3ቱም አክሰስ ፖይንቶች በዚህ መልኩ ኮንፊገር ማድረግ አለብን። ነን ኦቨርላፕ እንዲያደርጉ ሴታፕ ማድረግ አለብን ማለት ነው። ስለዚህ ጀስት ይሄን ለማሳየት ነው። ወይራስ 5 ጊጋሄርዝ ላይ በምንሄድበት ሰዓት ላይ ግን በጣም ብዙ ቻናሎች ስላሉን ወደ ጎን በደንብ እንትን ዊድዙን ቻናል ዊድዙን ማስፋት ይቻላል። ምክንያቱም በጣም ረጅም የሆነ እንትን አለ። ግን ስቲል እዛም ነን ኦቨርላፕ መሆን አለበት። እርስ በርስ ኦቨርላፕ የሚያደርግ እንትን እንደሚረባበሽ ለማሳየት ነው። ከዛ ውጪ ያየነው ባለፈው ፓርት 1 ላይ ይሄን ነው። ዋየርለስ ኤክስፕሎረር ፕሮ ይባላል። እንትን የአካባቢያችን ላይ ያለውን የዋየርለስ እንትን ስካን አድርጎ የሚያሳይ ነው። አሁን ለምሳሌ በግራ በኩል የምታዩት የ2.4 ጊጋሄርዝን የሚጠቀሙ እንትን ኔትወርኮች ናቸው። ስለዚህ የሆነ እንትን አይ ቲንክ ቤት ነው እንትን ያልኩት። ስለዚህ ከጎረቤት ያሉ ዋይፋዮች እንዴት 2.4 ላይ እንደሚራበሹ እርስ በርስ ኦቨርላፕ እንደሚያደርጉ እያያችሁት ነው ማለት ነው። ስለዚህ ወይራስ 5 ጊጋሄርዝ ላይ ግን አሁን የኔ ሁለት ኔትወርክ ነው ያለኝ በ5 ጊጋሄርዝ እና በ2.4 ጊጋሄርዝ ማለት ነው። ስለዚህ 2.4 ላይ በጣም ክራውድድ ነው። ወይራስ 5 ጊጋሄርዝ ግን በጣም ብዙ ቻናል አለኝ። እዛ ላይ ግን ኦልሞስት ኖቦዲ ኢዝ ዜር። ስለዚህ ከተማ ውስጥ ስፔሻሊ በከተማ ውስጥ ዋየርለስ ኔትወርክ ዲፕሎይ በምናደርግበት ሰዓት ላይ 5 ጊጋሄርዝ ሰፖርት የሚያደርግ አክሰስ ፖይንት መጠቀም በጣም አስፈላጊ ነው። ምክንያቱም ኦልሞስት ክራውድ ነው እንደምታዩት። አብዛኛው ዲቫይሶች 2.4 ይጠቀማሉ። ኢቨን ዋየርለስ ያልሆኑ ዲቫይሶች ለ2.4 ጊጋሄርዝ ሬንጅ እንትን ምንድነው የ2.4 ጊጋሄርዝ ፍሪኩዌንሲ የሚጠቀሙ ሌሎች ዲቫይሶች ኢንተርፌር ሊያደርጉ ይችላሉ ማለት ነው። ስለዚህ ዋየርለስን ኢምፕሊመንት ስናደርግ በቤትም ቢሆን በቢሮ አካባቢ 5 ጊጋሄርዝ ሰፖርት የሚያደርግ እንትን ነው። ከዛ ይሄንን ራሷን 2.4 ማጥፋት ይቻል ነበር፣ ግን አንዳንድ ጊዜ ሌጋሲ ዲቫይሶች አሉ። ሌጋሲ ዲቫይስ ማለት ሜቢ ስልክ ሆኖ 2.4ም 5 ጊጋሄርዝም የማይሰራ ማለት ነው። ስለዚህ እነሱ በማይሰሩበት ሰዓት ላይ የእናንተ ኔትወርክ 5 ጊጋሄርዝ ብቻ ከሆነ ኮኔክት ማድረግ አይችሉም ማለት ነው። ስለዚህ በዚህ ምክንያት የ2.4 ጊጋሄርዝን እንትን ሴት እናደርጋለን ማለት ነው። ከዛ በኋላ 5 ጊጋሄርዝ ግን ስፔሲፊክሊ ሌብል እናደርገዋለን 5 ጊጋሄርዝ ብለን እንዲታወቅ ማለት ነው። ስለዚህ በዛሬው እንትን እንግዲህ ሞር ኦፍ ከዲፕሎይመንት ጋር ነው የምናወራው። ሞር ኦፍ ኢምፕሊሜንቴሽን ፕራክቲካል የሆነ ነገር እናያለን። ስለዚህ ዲፕሎይመንትን በምናይበት ሰዓት ላይ ኢን ቤዚክ ሴንስ አድሆክ የምንለው ዋየርለስ ላን አሁን ለምሳሌ ሁለት ስልኮች ሲግናል ሼር ሲያደርጉ ወይም ደግሞ ዳታ ሲቀባበሉ ብለን እርስ በርስ ፒር ቱ ፒር አይነት ነገር ማለት ነው። እነሱ ቤዚክሊ ፎቶ ሼር የሚያደርግ ሁለት ስልኮች ሊሆን ይችላሉ፣ ወይም ደግሞ ከፒሲያችን ወደ ታብሌታችን አንድ ዳታ የመውሰድ አይነት ነገር ሊሆን ይችላል። ሁለተኛው ደግሞ ኢንፍራስትራክቸር ዋየርለስ ላን የምንለው ነው። ይሄ ደግሞ ኮኔክቲቪቲው በአክሰስ ፖይንት በኩል የሚያልፍ ማለት ነው። ስለዚህ ሁለቱም ኮሚኒኬት ሲያደርጉ እርስ በርስ ሲያደርጉ በአክሰስ ፖይንት ስሩ አክሰስ ፖይንት አልፈው ኮሚኒኬት የሚያደርጉ እንትን የኮኔክቲቪቲ እንትን አይነት ነው። ሶስተኛው ደግሞ ሜሽ የምንለው ነው። ሜሽ በምንልበት ሰዓት ላይ ዋየርለሶቹ ራሳቸው ምንም አይነት ኢንፍራስትራክቸር ወይም ምንም አይነት እንትን ሳይሉ አክሰስ ፖይንቶቹ እርስ በርስ ከአንዱ ወደ አንዱ እየተቀባበሉ ሲግናል የሚያሳልፉበት። ስለዚህ ይሄኛው ለምሳሌ ቤዚክ እንትን ከላፕቶፕ እንትን እርስ በርሳቸው የሚገናኙበት ነው። ወይራስ ይሄኛው ግን ስሩ አክሰስ ፖይንት ኮሚኒኬት ይሄ ኢንፍራስትራክቸር የምንለው ማለት ነው። አክሰስ ፖይንቱ በኩል አልፈው ኮሚኒኬት የሚያደርጉበት ነው። ሜሽ የምንለው ደግሞ የተለያዩ አክሰስ ፖይንቶች እርስ በርስ እንትን ሆፕ እያደረጉ እንትን የሚል ነው። ስለዚህ እነዚህ ዲፕሎይመንት ነገሮች በተለያዩ ሁኔታዎች ልንጠቀምባቸው እንችላለን። ይሄኛው ለምሳሌ ቤዚክ ነገሮች እንትን ለማለት ኦፍኮርስ አክሰስ ፖይንት ልንጠቀም እንችላለን። አክሰስ ፖይንት ደግሞ ኢንፍራስትራክቸር ላይ ቢሮ አካባቢ ስሞል ኦፊስ ልንጠቀም እንችላለን። ይሄኛውን ሜሽ ደግሞ ለምሳሌ ሜቢ የሆነ ሜዳ ላይ ዋየር ኢንፍራስትራክቸር ራን ለማድረግ የማይቻልበት ላይ ሜቢ ሚኒመም ዴታ ትራንስሚሽን የሚፈልጉ ነገር ላይ አክሰስ ፖይንቶችን እርስ በርስ ሜሽ ሴታፕ አድርገን እርስ በርስ እንዲቀባበሉ ማድረግ ይቻላል። ስለዚህ እነዚህ የቤዚክ አይነት ዲፕሎይመንት ናቸው። ሁለተኛው ዲፕሎይመንት በምናይበት ሰዓት ላይ ኮመን ሪል ወርልድ ሴናሪዮ ላይ የምንለው አክሰስ ፖይንቱ እንዴት ነው ማኔጅ የሚደረገው የሚለውን ነገር የሚያወራ ነው። ስለዚህ አክሰስ ፖይንቱ እንዴት ነው ማኔጅ የሚያወራ የመጀመሪያው አውቶኖመስ አክሰስ ፖይንት ይባላል። ስለዚህ ይሄኛው አንድም ሊሆን ይችላል ወይም ደግሞ ፊው አክሰስ ፖይንቶች ሊሆን ይችላሉ። ስለዚህ ስታንድ አሉ ናቸው፣ ኢንዲፔንደንት ናቸው፣ ኢንዲፔንደንት ዲቫይስ ናቸው። ለቤት አካባቢ ስሞል ኦፊስ ልንጠቀም እንችላለን። ኮንትሮል ለማድረግ ወይም ደግሞ አክሰስ ፖይንቱ ማኔጅ ለማድረግ ኮንትሮል ለማድረግ ራሱ አክሰስ ፖይንት ላይ ኢንዲፔንደንትሊ ኮንፊገር ማድረግ አለብን፣ ሴት ማድረግ አለብን ማለት ነው። ስለዚህ
ሁለት ሶስት አክሰስ ፖይንት በዚህ መልኩ አራት አክሰስ ፖይንት እንደዚህ ልናደርግ እንችላለን። አሁን ግን ኢንተርፕራይዝ ሴትአፕ ላይ ግን እንደዚህ አይነት ዲፕሎይመንት ኮመን አይደለም። ምክንያቱም 25 አክሰስ ፖይንቶች ቢኖሩን አሁን 50 ፍሎር ቢኖሩን 25 አክሰስ ፖይንቶች ቢኖሩን 25ቱንም አንድ በአንድ ማድረግ የሆነ ለውጥ ነገር ሲደረግ እያንዳንዱን ኮንፊገር ማድረግ አያዋጣም። ስለዚህ ሁለተኛው ዲፕሎይመንት ሜተድ ደግሞ ላይት ዌይት አክሰስ ፖይንት ይባላል ማለት ነው። ስለዚህ ይሄ ደግሞ ሴንትራል ዋየርለስ ላን ኮንትሮለር ተጠቅመን ዋየርለስ አክሰስ ፖይንቶቹ ኮንትሮሉ በሚያዛቸው መልኩ ማኔጅ የሚደረጉ ሴትአፕ የሚደረጉ ናቸው ማለት ነው። ከዛ በኋላ ምንድነው ኮንትሮለሩ ኮሚኒኬት የሚያደርጋቸው የተለያዩ ቼንጆችን የኮንፊግሬሽን ማኔጅመንቶችን ሁሉ እንትላል እና ኮንትሮለሩ ሞር ኦፍ ላይክ ብሬን ነው። ከዛ በኋላ ኮንትሮሉ ካዘዛቸው በኋላ አክሰስ ፖይንቶቹ የዋየርለስ ኮንትሮል በሚያዛቸው ኢንስትራክሽን እና ኮንፊግሬሽን መሰረት አክሰስ ያደርጋሉ ማለት ነው። ስለዚህ ኮንትሮለሩ እና አክሰስ ፖይንቶቹ ኮሚኒኬት የሚያደርጉበት የራሳቸው የሆነ ፕሮቶኮል አላቸው። ስለዚህ በፊት ላይት ዌይት አክሰስ ፖይንት ፕሮቶኮል ይባል ነበረ። እሱ ኦልደር ፕሮቶኮል ነው። አሁን ግን ካፕዋፕ የሚባል ኮንትሮል ኤንድ ፕሮቪዥኒንግ ኤንድ ዋየርለስ አክሰስ ፖይንት የሚባል ፕሮቶኮል አለ። እሱ ሎጂካል የሆነ ኢንክሪፕትድ የሆነ ኮሚኒኬሽን ከአክሰስ ፖይንቶቹ ጋር ያደርጋል። ስለዚህ ኮንትሮለሩ ይሄንን ተነል በመጠቀም ምንድነው አክሰስ ፖይንቶቹን ያዛቸዋል፣ ሴትአፕ ያደርጋቸዋል፣ ማኔጅ ያደርጋቸዋል ነው። ስለዚህ ከእናንተ የሚጠበቀው ይሄንን ኮንትሮል ብቻ ኮንፊገር አንዴ ማድረግ ነው ማለት ነው። ስለዚህ 30 ወይም ደግሞ 70 አክሰስ ፖይንቶች ቢኖሩ አክሰስ ፖይንቱ ጠቅላላ ከዛ ኮንትሮለር ኮንፊግሬሽን ወስደው ወደ ራን ታይም ወይም ራን ስቴት ይገባሉ ማለት ነው። ስለዚህ ይሄኛው ጀስት ፒክቶሪያል ኢማጂኔሽን ለመፍጠር ነው። የመጀመሪያው ጀስት ራሱ ማኔጅ የሚያደርግ ስታንዳርድ የሆነ አክሰስ ፖይንት ነው፣ ራሱ ላይ ነው ኮንፊገር የሚደረገው ወይ ራሱ። ሁለተኛው ግን በኮንትሮለር የሚያልፍ አክሰስ ፖይንቶቹ ጠቅላላ ሎጂካሊ ከኮንትሮለሩ ጋር ኮኔክት አድርገው ይሄ ኮኔክሽን ፊዚካል ወይም ደግሞ ዋየርለስም ሊሆን ይችላል። ግን የሎጂካል ኮኔክቲቪቲ ያላቸው ኢንክሪፕትድ የሆነ ካፕዋፕ ተነል ወይም ደግሞ ኮንትሮል ኤንድ ፕሮቪዥኒንግ ዋየርለስ አክሰስ ፖይንት የሚባል ተነል ኢንክሪፕትድ ሆኖ እንትላል። ስለዚህ ያ ተነል የዴታም ኮሚኒኬት ሊያደርግ ይችላል። ዴታውን በዛ በኩል ያልፍ ይችላል። ከዛ በኋላ ደግሞ የትራፊክ ኢንፎርሜሽን ከትራፊክ ምንድነው ትራፊክ ዴታም በዛ በኩል እንዴት ትራፊኩ መባል እንዳለበት በዛ በኩል ሊያልፍ ይችላል ማለት ነው። ስለዚህ አሁን ለምሳሌ ኮንትሮለር በሚኖርበት ሰዓት ዋየርለስ አክሰስ ፖይንት በዋየርለስ ኮንትሮለር ማኔጅ በምናደርግበት ሰዓት ላይ አክሰስ ፖይንቱ እንዴት ነው ኮሚኒኬት የሚያደርገው ከኮንትሮለሩ የሚለው መጀመሪያ አክሰስ ፖይንቱ ቡት ያደርጋል ማለት ነው። ቡት ያደርግና ልክ እንደ ማንኛውም ክላይንት ዲቫይስ እዛ ሰብኔት ላይ እዚህ እንትን ላይ ማን ነው ኮንትሮለር ብሎ ዲስከቨር ያደርጋል ማለት ነው። ስለዚህ ዲስከቨር ሲያደርግ ኮንትሮለሩ ሪስፖንድ ያደርጋል። ከዛ ካፕዋፕ ተነል ያልኳችሁ ፕሮቶኮል ስታብሊሽ ያደርጋል ማለት ነው። ከዛ በኋላ ይሄ ካፕዋፕ ተነል እንዳልኳችሁ ዳታም ሴንድ ያደርጋል፣ ኮንትሮል ትራፊክም ሴንድ ያደርጋል ማለት ነው። ስለዚህ ኮሚኒኬሽን ስታብሊሽ ካደረገ በኋላ አክሰስ ፖይንቱ አሶሲየት ያደርጋል። ከአንተ ጋር አሶሲየት ልሁን ብሎ ኮንትሮለሩን ይጠይቀዋል። ከዛ በኋላ ዋየርለስ ላን ኮንትሮለሩ ደግሞ ፈርምዌሩ አፕዴት ነው ወይ ምናምን ብሎ ቼክ ያደርጋል። አፕዴት ካልሆነ ሌተስት የሆነውን ከረንት የሆነ ፈርምዌር ለአክሰስ ፖይንቱ አፕዴት ያደርገዋል ማለት። ስለዚህ በኮንትሮል ማኔጅ መደረግ አንዱ ጥቅሙ ምንድነው? ኮንትሮለሩ ሁልጊዜም አፕቱዴት ነው። ስለዚህ አፕቱዴት ያልሆነ የዋየርለስ አክሰስ ፖይንት ካለ ራሱ አፕዴት ያደርገዋል ማለት ነው። ከዛ በኋላ ሁሉ ነገር አፕቱዴት ከሆነ ከዛ አክሰስ ፖይንቱ ራን ስቴት ውስጥ ይገባል ማለት ነው። ስለዚህ በዚህ መልኩ አክሰስ ፖይንቱ ከኮንትሮለሩ ኮሚኒኬት በማድረግ ራሱን ስታብሊሽ በማድረግ አሶሲየት በማድረግ ከዛ በኋላ ልክ ኤኒ ክላይንት ዋየርለስ ክላይንት የሆኑ ኔትወርክ ላይ የሚገኙትን ሰዎች ሰርቭ ማድረግ ይችላል ማለት ነው። ሌላው ደግሞ ከዋየርለስ ጋር በምናወራበት ሰዓት ላይ በጣም ከዲፕሎይመንት ጋር በጣም የሚያያዝ ነገር ምንድነው? ከአንቴና ጋር በተያያዘ ነው። አንቴና የተለያዩ አንቴናዎች አሉ። አንቴናዎቹ ደግሞ የተለያየ አይነት ፕሮፓጌሽን አላቸው። ሲግናል ፕሮፓጌት የሚያደርጉበት ሜተድ አላቸው ማለት ነው። እዚህ ውስጥ ከመግባታችን በፊት ጥያቄ ምናምን ይመጣል እስካሁን በቻትም ማለት ትችላላችሁ። ስለዚህ ዝም ብዬ ልቀጥል። ስለዚህ አንደኛው ኦምኒ ዳይሬክሽናል ይባላል። ኦምኒ ዳይሬክሽናል ማለት እነዚህ አብዛኞቹ ዋየርለስ አክሰስ ፖይንቶች ላይ የምናየው
ዳይፖላር የሚባል ልክ እንደ ስቲክ የሆነ እንትን ታይፕ ኦፍ አክሰስ ፖይንት ነው። ስለዚህ ይሄ ኦምኒ ዳይሬክሽናል በሁሉም ዳይሬክሽን ሲግናል ራዲየት የሚያደርግ ማለት ነው። ግን በአንድ በኩል ማሰብ ያለባችሁ እንትን አክሰስ ፖይንት ሲግናል ፕሮፓጌት ሲያደርግ ሁለት ፕሌኖች አሉ፣ እንትን ኤች ፕሌን እና ኢ ፕሌን ማለት ነው። ስለዚህ ኤች ፕሌንን በምናይበት ሰዓት ላይ ልክ አክሰስ ፖይንቱ ቀጥሎ ከቆመ አንቴናው እንትን ልክ ከመሬት ወደታች ያለው ፕሌን ማለት ነው። ሌላኛው ደግሞ ከዛ ተቃራኒ የሆነው ልክ እንደ ሜይ ቢ አክሰስ ፖይንቱ የተቀመጠበት ፕሌን ሊሆን ይችላል። ስለዚህ ኤች ፕሌን ላይ ነው ይሄ ነገር ኦምኒ ዳይሬክሽናል ኮሚኒኬት የሚያደርገው። ወይራስ ኢ ፕሌንን በምናይበት ሰዓት ላይ ወገቡን ብቻ አይነት ነገር ነው፣ ልክ እንደ መዞር ብቻ ነው እንትን የሚለው። ስለዚህ ኦምኒ ዳይሬክሽናል ቢሆንም በሁሉም በኩል ራዲየት ያደርጋል በምንልም፣ ስለዚህ የማያዳርሳቸው የተወሰኑ ኔትወርኩ የማይደርሳቸው የተወሰነ ፓርት አላቸው ማለት ነው። ስለዚህ ይሄንን ልክ እንደ ስሪዲ አድርጋችሁ ስታስቡት ነው ሴንስ የሚሰጣችሁ ማለት ነው። ስለዚህ ይሄ ማለት ምን ማለት ነው? ስለዚህ ኦምኒ ዳይሬክሽናል ቢሆንም አክሰስ ፖይንታችንን ስንሰቅል የአክሰስ ፖይንቱ አንቴና የሚቀመጥበት አንግል ማተር ያደርጋል ማለት ነው። ስለዚህ ትንሽ አጣመን እንትን ብንለው ሜቢ ሲግናል በማይደርስበት ኤሪያ ላይ እንትን ክላይንት ዲቫይሶች ሊኖሩ ይችላሉ። ስለዚህ የአንቴና ታይፕ እና የአንቴና ፕሌስመንት በጣም አስፈላጊ ነው ማለት ነው። አሁን በምናይበት ሰዓት ላይ ኤች ፕሌን ማለት እቺ ሰማያዊ ነች። ስለዚህ ሰማያዊ ላይ ኦልሞስት 360 ሲግናል እንትን ያደርጋል። ስለዚህ አክሰስ ፖይንቱ ከተቀመጠ ቀጥታ ምንድነው መሆን ያለበት? ላይክ ምንድነው አንቴናው ቀጥ ብሎ መቀመጥ አለበት ማለት ነው። ለምን ኤች ፕሌንን እንዲያገኝ ማለት ነው። ትንሽ ይህን ነገር ብናጣመው የኤች ፕሌኑ እንትን ያደርገውና ወይ ወደ ግድግዳ ወይ ወደ እንትን ጣሪያ ሊሆን ይችላል ፕሮፓጌት የምናደርገው። ስለዚህ አንዱ የአንቴና ታይፕ እና የፕሮፓጌሽን እንትን ኦምኒ ዳይሬክሽናል የምንለው ነው። ቀጥለው ደግሞ ዳይሬክሽናል አንቴናዎች አሉ። ስለዚህ እነዚህን ዳይሬክሽናል አንቴናዎች በምናይበት ሰዓት ላይ የመጀመሪያው ፓች አንቴና እንለዋለን። ስለዚህ ዳይሬክሽናል አንቴናዎች ቤዚክሊ ቢሄቪየራቸው ወደ አንድ ዳይሬክሽን ሲግናል የመልቀቅ አይነት ነገር ነው። ቶታል ቢሄቪየራቸው የተለያዩ ዳይሬክሽናል አንቴናዎች አሉ። ዋናው ሀሳባቸው ወደሆነ ዳይሬክሽን ሲግናሉ በዚህ በኩል ፕሮፓጌት የማድረግ ነው ስራቸው ማለት ነው። ስለዚህ እንደምታዩት አሁን ከጀርባ ብዙም የለውም፣ ግን ወደፊት ሰፋ ብሎ የሆነ ዊድስ ሆድ ነገር አለው፣ ግን ወደፊት ሞር ኦፍ ሲግናል ያለው። ስለዚህ ይሄ ፓች አንቴና ታይፕ ይባላል። ስለዚህ ይሄን ሜይ ቢ ይሄን አሁን የት ልንጠቀም እንችላለን ብለን ብናስብ ከቢልዲንጎቻችን ከቢልዲንጉ ውጪ ከቢልዲንግ ውስጥ የምናወጣውን ኔትወርክ ሜይ ቢ የሆነ ካፌ ኤሪያ ካለ ኦኬ፣ ይሄን ካፌ ኤሪያስ ከቨር እንዲያደርግልን ይሄን ፓች አንቴና ብጠቀም ብለን ስፔሲፊክሊ ይሄን አንቴና እንትን ልንጠቀም እንችላለን ማለት ነው። ሰፋ ያለ ሆድ አለው ማለት ነው። ኔክስት ደግሞ ያለው ያጊ አንቴና የሚባል ነው። ያጊ አንቴና ሞሮፍ ቀጥ ያለ ፎከስ የሆነ ነው። ላይክ እንደዛኛው ሆድ የለውም እንደምታዩት እዚህ ጋር እንደምታዩት ይሄኛው ሞሮፍ ፎከስ ነው። ስለዚህ ይሄን የት ልንጠቀመው እንችላለን? አሁን ለምሳሌ ሜይ ቢ ሁለት ቢልዲንጎች የተራራቁ ቢልዲንጎችን ለማገናኘት ማለት ነው። ምክንያቱም ፎከስ የሆነው ስትሬት የሆነው ወደፊት ስለሆነ፣ ስለዚህ ሁለት አንቴናዎችን እናገናኘን ከጀርባው ሜይ ቢ የሆነ ህንፃ ላይ ምናምን ብናደርገው፣ ስለዚህ ከጀርባው የሚባክን እንትን የለውም ሲግናል የለውም። ስለዚህ ሞር ፎከስ የሆነ እንትን ያለው። ከዚህ ውጪ ዳይሬክሽናል አንቴናዎች አሁን ለምሳሌ ቪሳት ላይ ታችሁ ስለና ቪሳት ደግሞ በጣም የዲሽ አንቴና የሚባለው ወይም ደግሞ ፓራቦሊክ የሚባል አንቴና ነው። እሱ ደግሞ በጣም ቬሪ ዳይሬክሽናል የሚባል፣ ምክንያቱም አስቡት ቪሳት መሬት ላይ ሆኖ ሳተላይት ነው ኮሚኒኬት የሚያደርገው። ስለዚህ በጣም ቬሪ ፎከስ ሆኖ እንትን ሜቢ ላይክ ለእንትን ራሱ ለምንድን ነው ለፍሌክሲቢሊቲም ራሱ ሩም ላይኖር ይችላል። በደንብ ኮንፊገር ሴትአፕ መደረግ ያለበት አንቴና ሊሆን ይችላል ማለት ነው። ስለዚህ በዚህ በኩል ያው እንደምታዩት አንቴናዎች ራሳቸው አክሰስ ፖይንት ላይ የምንጠቀማቸው አንቴናዎች ማተር ያደርጋሉ። ኖርማል አክሰስ ፖይንት ገዝተን አንቴናውን በመቀየር ብቻ የአንቴናውን ፋንክሽናሊቲ መቀየር እንችላለን ማለት። ስለዚህ ኖርማል አክሰስ ፖይንት ለቤት የገዛሁትን አንቴናውን ከኋላ ከተውና አዲስ አንቴና አድርጌበት ያጊ አንቴና ብጠቀም ሁለት ቢልዲንጎችን ሊያገናኝልን ይችላል ማለት ነው። ስለዚህ እነዚህን አንቴናዎች በደንብ ኮንሽስ መሆን አለብን። ምን አይነት አንቴና ነው የምንጠቀመው የሚለውን ነገር ተማት አለብን። ስለ አንቴናው ደግሞ አንድ ዲቫይስ አይተን ስለ አንቴናው ዲቴል ደግሞ ኬት ነው የምናገኘው የሚለውን እንትንተን ዳታ ሺት ነው የፕሮዳክት ዳታ ሺት ላይ ስለ አንቴናው በደንብ ዲቴል እንትን ይላል። ስለዚህ ሜቢ ይህን ማየት ከፈለጋችሁ
የዩቢኪቲ ዲቫይሶች ላይ ዌብሳይታቸው እዩና እያንዳንዱ ዲቫይሶች በየሞዴላቸው የተለያየ ዳታ ሺት አላቸው። ስለዚህ ዳታ ሺቱ ላይ የሆነ ፓርቱ የሚያወሩት አንቴናው እንዴት ከቨር የሚያደርግ እንደሆነ፣ ምን አይነት አንቴና እንደሆነ፣ ምን አይነት አንግል ሰፖርት እንደሚያደርግ በጣም ዲቴል ያወራሉ። እና ይህን ኢንፎርሜሽን ላይክ ከኢንስትራክሽን ማኑዋል ምናምን ላይገኝ ይችላል፣ ግን ዳታ ሺት ላይ ብትሄዱ በደንብ ታገኙታላችሁ ብዬ አስባለሁ። ስለዚህ አሁን ለምሳሌ ይሄ እንደ ኔትወርክ ዲዛይን ሴናሪዮ ብለን ብናስበው ቢሮ አለ፣ የተወሰነ ሪሴፕሽን ኤሪያዎች፣ የፑል የኦፊስ ፑሎች አሉ፣ ኪዩቢክል ኤሪያዎች አሉ፣ ኮምፒውተር ላቦች አሉ። እና ሁሉም እነዚህ ኤሪያዎች በጣም የሚጠቀሙ ሊሆኑ ይችላሉ። እንትን አሁን የኦፊሱ ኤሪያ 8 ሰዓት ሙሉ ዋየርለስም ሊያስፈልጋቸው ይችላል። ኮምፒውተር ላቡ ግን ኦልሬዲ ኮምፒውተሮቹን ኮኔክት ናቸው፣ በጣም ለስ ፍሪኩዌንትሊ ሊጠቀሙ ይችላሉ እና የተለያየ ሪኳየርመንት ሊኖራቸው ይችላል። ስለዚህ ኖርማሊ እንትን ቱሎች አሉ፣ የተለያዩ ቱሎች እነዚህን እንትን ላይክ ዲዛይን አድርገው እንትን ለማለት አሁን ኖርማሊ የተለመደው ምንድን ነው? በቃ ኦፕን ስፔስ የሆነው ላይ አክሰስ ፖይንት ቁጭ እናደርጋለን፣ ኮኔክት እናደርገዋለን ከስዊቹ ጋር ዋይርለሱ ይሰራል። ኤስኤስአይዲ ምናምን ሴታፕ አድርገን ኮንፊግሬሽን ምናምን ሴታፕ አድርገን እንጨርሳለን። እንደሱ አይነት ፕላን እንትን ምንድን ነው አካሄድ ነው በአብዛኛው ያለው ከምታዩት ማለት ነው። ግን ኖርማሊ ፕሮፌሽናሊ ሲሰራ ይሄ ፍሎር ፕላን ነው። ፍሎር ፕላኑ የተለያዩ ቱሎች አሉና እነሱ ላይ ኢምፖርት ይደረጋል ማለት ነው። ስለዚህ እንትን ኔክስት ፓትስ የሚባሉ እንትን የሚሉ ምንድነው ፍሎር ፕላኑን ኢምፖርት ያደርጉና እዛ ላይ ምንድነው የምናደርገው ላይክ ራንደምሊ አክሰስ ፖይንቶችን ኦፕን የሆኑ ስፔሶች ላይ አክሰስ ፖይንቶችን ፕሌስ ለማድረግ እንሞክራለን ማለት ነው። ስለዚህ ይሄ ኤሪያ ሁለቱን ሰርቭ ያደርግ፣ ይሄን ሁለቱን ሰርቭ የሚያደርግ፣ ይሄ ኦፕን ኤሪያ እንደዚህ ቢሆን ምናምን እናደርጋለን ማለት ነው። ስለዚህ እነዚህ ቱሎች ሲጀመር አክሰስ ፖይንቱ ምን አይነት ቬንደር አክሰስ ፖይንት እንደሆነ አንደርስታንድ ያደርጋሉ። ስለዚህ ልክ ይሄን ሞዴል ነው የምጠቀመው ብዬ እዚህ ጋር ሳታመጣለት የአክሰስ ፖይንቱን ሬንጅ ያውቀዋል፣ የአንቴና ታይፕ ያውቀዋል፣ ፕሮፓጌሽኑ ምን ሊመስል ይችላል የሚለው ነገር በትክክል ፕሮፐርሊ አይደንቲፋይ ያደርጉታል ማለት ነው። ከዛ በኋላ ፍሎር ፕላኑን ደግሞ በምን አንደርስታንድ ያደርጉታል? አሁን ለምሳሌ ይሄ በር ነው አይደለ? በር ኖርማሊ ስታንዳርድ የሆነ ሜጀርመንት አለው። ለምሳሌ 1.5 ሜትር ምናምን ነገር ሊሆን ይችላል። ስለዚህ እቺ 1.5 ሜትር ነች ቢባል ከዛ በኋላ ቤዝድ ኦን ዲስ ሁሉም የቢልዲንጉን ሪክሬት ያደርገዋል። የቢልዲንግ ሜጀርመንት ራሱ በስኬል አድርጎ ሪክሬት ያደርገዋል። ፕሮፌሽናል የተሰራ እንትን ነው የቢልዲንግ ፍሎር ፕላን ከሆነ ራሱ ሊያነበው ይችላል። ራሱ ከነስኬሉ ከነምኑ ያነበዋል። ስለዚህ እዛ ላይ ልክ እንደ ዲዛይን እንደሚያደርግ አክሰስ ፖይንት ዲዛይን እንደሚያደርግ ሰው ቤዚክሊ አክሰስ ፖይንቶች እዚህ ጋር ኦፕን ስፔስ ላይ ብጠቀም እንደዚህ ብጠቀም ብሎ እንትን ይለዋል ማለት ነው። ከዛ በኋላ ቢልዲንጎቹ ደግሞ አሉ። እዚህ ጋር ግድግዳዎች አሉ። የተወሰነ ቦታ ላይ ሜይ ቢ መስታወት ነገር ሊኖር ይችላል። የተወሰነ ቦታ ዛፍ ሊኖር ይችላል። የተወሰነ ቦታ ደግሞ ኦፕን ስፔስም ሊሆን ይችላል እና ብዙ ነገሮች አሉ። ሁለት ግድግዳ ማለፍ ሊኖርበት ይችላል እና እነዚህን ሁሉ አንደርስታንድ ያደርጋል ያ ቱል ማለት ነው። ያ ዲዛይን የሚችሉ አሁን እነዚህ ኔክስት ፓርት ምናምን የሚባሉት ማለት ነው። ከዛ በኋላ ኔክስት ያለን ምንድን ነው እያንዳንዱ አክሰስ ፖይንቱ ምንድነው ከሚያመነጨው ወይም ደግሞ ኢሚት ከሚያደርገው ሲግናል አሁን ለምሳሌ ምንድነው የድራይቨር ማለት የጂፕሰም ግድግዳ ማለት ነው። ይሄን ያህል ሲግናል ይቀንሳል። ቡክ ሼልፍ ከሆነ 2 ዲቢ ሲግናል ይቀንሳል። ግላስ ምናምን ከሆነ 3 ዲቢ ምናምን ብሎ እስከ ብሪክ ድረስ እስከ 10 ዲቢ የመቀነስ ኃይል። ኮንክሪት ሲሆን ደግሞ እስከ 12። የኤሌቬተር ሻፍት ደግሞ በእንትን የሚሰሩ ሲሆን ደግሞ እስከ 30 ዲቢ የመቀነስ እንትን አለው። ስለዚህ እነዚህን ሁሉ ካልኩሌት ያደርጋል ይሄ እንትን ማለት ነው። ያደርግና ከዛ በኋላ ምንድን ነው የሚሰራው? ሂት ማፕ ምንለውን ነገር ነው የሚሰራው። ስለዚህ ይሄ ሂት ማፕ እንደዚህ ይመስላል ማለት ነው። ስለዚህ አክሰስ ፖይንቶቹ ከቨር የሚያደርጉት ኤሪያ አለ። ከዛችኛው ቢጫኛዋ ደግሞ ሲግናሏ ዊክ ነች ወይም ደግሞ ይሄም ከሚያመነጨው ኦቨርላፕ የሚያደርጉ ሰከንደሪ ከቨሬጅ ይባላሉ። ስለዚህ አንድ ሰው አንድ ዋይርለስ ክላይንት ከአንድ አክሰስ ፖይንት ወደ ሁለተኛው አክሰስ ፖይንት ሮም ሲያደርግ ቀለል ያደርጉለታል። ላይክ ኮኔክቲቪቲ ሉዝ ሲያደርግ ቶሎ በፍጥነት ወደ ሁለተኛው ሮም ያደርጋል፣ ስፔሻሊ እንቅስቃሴ ላይ ከሆነ ማለት ነው። ስለዚህ እንደዚህ ያደርግና ምክንያቱም እንዳልኳችሁ አክሰስ ፖይንቶቹን አይደንቲፋይ ያደርጋቸዋል በሞዴላቸው።
በአንቴና ታይፓቸው ምን ያህል ሲግናል ፕሮፓጌት ያደርጋሉ በሚል በደንብ እንትን ይላቸውና ልክ የእነሱን ማፕ ይሰራል። በቃ ይሄ አክሰስ ፖይንት ከቨር ሊያደርግ የሚችለው እስከዚህ ነው ይላል። ስለዚህ ምናልባትም እዛ ቱል ላይ እንትን ካለ አሁን ለምሳሌ የሆነ ጋፕ ካለ አሁን ለምሳሌ እዚህ ጋር እንደምታዩት የተወሰነ ፓርኪንግ ኤሪያ ላይ ኦኬ እዚህ ጋር እንትን ክፍተት አለ እዚህ ጋር ሜቢ ላይክ ዩ ኖ ዴድ ስፓት ሊሆን ይችላል ማን ብሎ ከዛ ሜቢ እዚህ ጋር ሁለተኛን ጨምር እነዛን ሙቭ እናድርጋቸው ምናምን ተተብሎ ከዛ ድጋሚ ይሰራል ማለት ነው። ድጋሚ ሂት ማፕ ይሰራና ያ ሂት ማፕ በደንብ አብዛኛውን ነገር ከበር ካደረገ በኋላ ብዙም እንትን አይልም ማለት ነው። ላይክ ምንድነው ኦኬ ናው ወደ ኢምፕሊሜንቴሽን መሄድ እንችላለን ተብሎ ሊኬድ ይችላል። ከዚህ ቀጥሎ ደግሞ ያለው ቅድም አውርተነዋል። የተለያዩ ኔትወርኮች ሲኖሩ አሁን የጎረቤት ኔትወርክ ምናምን ሲኖር በብዙ መልኩ ቻናሎችን ኢንተርፈረንስ ይሄ ምንድነው የቻናል ኢንተርፈረንስ ሊያምጡ ይችላሉ፣ ሊያጨናንቁ ይችላሉ። ስለዚህ አሁን እዚህ አካባቢ ያሉ ኔትወርኮች ጠቅላላ ከ2.4 ጊጋሄርዝ ማግኘት የሚገባቸውን ኦፕቲማይዝድ የሆነ ዋይርለስ ኮኔክቲቪቲ እያገኙ አረጋ። በዚህ ምክንያት ተጨናንቋል ማለት ነው። ስለዚህ 5 ጊጋሄርዝ ስታዩት ግን 5 ጊጋሄርዝ በጣም ክሊን ነው። ስለዚህ እነዚህ ሁሉ ኔትወርኮች አሉ፣ የተለያየ ኤስኤስአይዲዎች ማካድሬሳቸው አለ፣ የዲቫይስ ታይፓቸው አለ። ይህን የሚያደርግልን እንትን ምንድነው የቀደም ያሳያችሁ የዋይፋይ ኤክስፕሎረር ቱል የሚባል ነው። ስለዚህ በአካባቢ ያለውን ጠቅላላ ሬዲዮ ፍሪኩዌንሲ ስካን አድርጎ የሚሰጣችሁ እንትን ነው እና የሲግናል ስትሬንግዛቸውን ራሱ በዚህ መልኩ ይችላል። ስለዚህ ኤኒቲንግ አሁን በጣም ወደ አክሰስ ፖይንቶቹ ከቀረበ ኦልሞስት -30 ምናምን አካባቢ ነው የሚባለው ማለት ነው። ኦኬ አሁን እዚህ ጋር ከፕሪንተሩ ጎን ስለነበርኩኝ ፕሪንተሩ ራሱ በጣም ቅርብ ስለሆንኩ -30 አካባቢ ይሆናል እንትኑ ማለት ነው። ከዛ በኋላ ግን እየራቀ ሲመጣ እንደዚህ ነው ዲግሬድ እያደረገ። ስለዚህ ኤኒቲንግ ከኦልሞስት ከ50 ምናምን በላይ ከሆነ አሪፍ የሚባል ሲግናል የለም። ወደ 90 ምናምን ከገባ ግን ኦልሞስት አንዩዘብል ነው የሚሆነው ማለት ነው። ስለዚህ እነዚህን ሲግናሎች ይሄ ማለት ከአክሰስ ፖይንቱ ጋር ያለው ቅርበትና ርቀት እንዲሁም ደግሞ ሲግናል ቱ ኖይዝ ሬሽዮ የሚባል አለ ማለት ነው። ሲግናሉ እና ኖይዝ ከባክግራውንድ ላይ የሚረብሸው ኖይዝ ሲግናሉን ራሱ ሊያሳጠው ይችላል ማለት ላይ ምንድነው ሊያውከው ይችላል ማለት ነው። በዚህ መልኩ ቻናል እንትንሳለን። ስለዚህ ጋር ይሄንን ያመጣውት ለምንድን ነው አሁን 2.4 ስፔሲፊክሊ 2.4 ላይ ነው የምናየው። ለምን እሱን አብዛኛውን ጊዜ ቻሌንጅ ያለን በጣም የተዋከበ። ስለዚህ 2.4 ዲዛይን በምናደርግበት ሰዓት ላይ እዚህ ጋር አንድ አክሰስ ፖይንት ካለ ኦሬንጅ፣ ሁለተኛ አክሰስ ፖይንት እዚህ ጋር ካለ፣ ሶስተኛ አክሰስ ፖይንት ካለ ነን ኦቨርላፒንግ ቻናል ያልናቸው ቻናል 1፣ ቻናል 6፣ ቻናል 11 ስለሆኑ እነሱን እያፈራረቅን ነው የምንጠቀመው ማለት ነው። ስለዚህ አሁን ለምሳሌ ብዙ አክሰስ ፖይንቶች አሉ ብንል አሁን እንደዚህ መደዳውን ማማረክ ቢኖርብን 6 እና 1 እንደዚህ 11 እና 11 እንደዚህ ተራርቀዋል። አሁን 6 እና 6 አይገናኙም፣ 6 እና 6 አይገናኙም። 11 እና 11 እንደዚህ እና 11 እና 11 እንደዚህ ናቸው። መሀል ላይ አንድ አለ ከየትኛውም ጋር ማይገናኝ ማለት ነው። ስለዚህ ምንም ኦቨርላፕ ሳይኖረው በደንብ ብዙ አክሰስ ፖይንቶችን መጠቀም ይቻላል ማለት ነው። ስለዚህ አሁን እነዚህ ቢመካከሩ እናንተን ቢሉ እነዚህ ነን ኦቨርላፒንግ እንትን የሚባሉትን ቻናሎች እንደዛ እያደርጉ መጠቀም ይቻሉ ፕሮፐርሊ ኤፊሽንትሊ ዋይርለስ ኔትወርክ ዲፕሎይ ለማድረግ ማለት ነው። ስለዚህ ይህንን ያመጣሁት ለምንድን ነው? ለዛ ነው። ይህንን ቻናሎቻቸውን እንዴት ነው የምናደርገው? ስለዚህ ጎን ለጎን ያሉትን ቻናል 1፣ ቻናል 11፣ ቻናል 6 እያለን ማፈራረቅ አለብን ማለት ነው። እዚህ ጋር 6 እና 1፣ 6 እና 11 ከዛ በኋላ ደግሞ 11 እና 6፣ 6 እና 1 እንደዚህ እያደረግን እያፈራረቅን ቻናሎችን አሁን የአክሰስ ፖይንት ኦፕሬት ወይም ኮንፊገር መደረግ ያለበት በዚህ መልኩ ነው ይላል። በዋይርለስ ኮንትሮለር ላይክ ማኔጅ የሚደረግ ሲሆን የዋይርለስ ኮንትሮል ራሱ እንትን ምንድነው እርስ በርስ ያላቸውን ሲግናል እና ፕሮክሲሚቲ በጣም ስለሚያነብ ራሱ ማኔጅ ሊያደርጋቸው ይችላል ዋይርለስ ኮንትሮለር ማለት ነው። ስፔሲፊክሊ ደግሞ 5 ጊጋሄርዝ ከሆነ ደግሞ ብዙም ሳይቸገር ኤፊሽንትሊ ራሱ ማኔጅ ሊያደርጋቸው ይችላል። ስለዚህ አንድ እዚህ ጋር ዲዛይን ላይ ማሳየት የፈለኩት ቻናላችንን እንዴት ማፈራረቅ እንዳለብን ነው። ሁለተኛ ደግሞ የዲዛይን ቶፖሎጂውን በተመለከተ አርኪቴክቸርን በተመለከተ እዚህ ላይ ሜቢ ናሆም ሊያግዘኝ ይችላል። ይሄ 2 ሌየር አርኪቴክቸር የሚባል ነው እንትን አንዳንድ ጊዜ ስፓይን ኤንድ ሊፍ የሚሉት ነው። ስለዚህ በተወሰነ መልኩ ሪደንደንሲ ለመፍጠር እንትን ከላይ ዲስትሪቢዩሽን ሌየር አለ፣ ከስር ደግሞ አክሰስ ሌየር ስዊቾች አሉ። እዛ ላይ አክሰስ ፖይንቶቹን በምናደርግበት ሰዓት ላይ ማፈራረቅ አለብን። አሁን ጎን ለጎን ያሉት አክሰስ ፖይንቶች ከተለያየ ቦታ ከተለያየ አክሰስ ፖይንት ስዊች እንዲሰኩ ማለት ነው። ስለዚህ ምናልባት ሁሉም አንድ ላይ እንዳይሄዱ አሁን ስለዚህ እዚህ ጋር አራቱም እዚህ ጋር ከሆነ ያሉት አራቱም አክሰስ ፖይንት ይሄ ስዊች ዳውን ሲሆን አራቱም ዳውን ይሆናሉ ማለት ነው።
አትሊስት የተወሰነ ሌቭል ኦፍ ሪደንደንሲ እንዲኖር አንደኛው እንኳን አክሰስ ፖይንት ፌል ቢያደርግ እዚህ ጋር ከጎኑ ያለው አክሰስ ፖይንት ከሌላኛው ስዊች ስለተሰካ እንትን ይላል ማለት በተወሰነ ሌቭል ሪደንደንሲ ሜቢ ዩዘር ምናምን ነገር ትንሽ ሙቭ አድርጎ ፕሮፐር ሲግናል ሊያገኝ ይችላል። ስለዚህ በተወሰነ መልኩ ይህንን ለማሳየት ነው ከዲዛይን አንጻር መታየት ያለባቸው ፕሪንሲፕሎች። ይሄ ሂት ማፕ ይባላል። ሂት ማፕ እንዴት ይሰራል፣ ቻናሉ እንዴት ዲዛይን ይደረጋል እና የሚለውን ለማሳየት ነው። ስለዚህ ባለፈው ፓርት ዋን ላይ የነበረ ላይቭ ኮንፊገር እያደረገን የተለያዩ ሴቲንጎችን እንትን ላለን ብዬ ነበረ፣ ግን እሱ አልቻለም። ምክንያቱም ኮኔክትድ የምሆንበት ዋይርለስ ኔትወርክ እና ይሄ ምንድነው ኮንፊገር ለማድረግ እንትን ብለው አንድ ሊሆን አይችልም። ምክንያቱም ኮኔክሽን ዩዝ አደርጋለሁ። ስለዚህ ምንድነው ያደረኩት ጀስት አንድ ሞዴል በእጅ ላይ የነበረ የዋይርለስ እንትን ፒክ አደረኩኝ። እሱን ኮንፊገር ለማድረግ እንትን ስክሪንሾት ነው የወሰድኩት ማለት ነው። ስለዚህ ከስክራች አንድ አክሰስ ፖይንት በምን መልኩ እንትናለን እና እነዚህ አክሰስ ፖይንቶች በጣም አድቫንስድ ናቸው። የአክሰስ ፖይንቶች ኮንፊገር ስናደርግ ኖርማሊ ኤስኤስአይዲ እና ፓስወርድ ሴታፕ እናደርግ ፓስወርድን ባያስፈልገው ራን ሊያደርግ ይችላል ካለ ፓስወርድ ማለት ነው። ግን ብዙ ከዚህ ከቻናል ጋር ያወራ ነው ከፍሪኩዌንሲ ጋር ያወራ ነው ብዙ ነገሮች አንደርስታንድ እንድናደርገው ነው ማለት ነው። እና ስለዚህ ይሄንን ሞዴል እንትን አልኩኝ ከዲ የሚባል ነው ሞዴል ኤልቲ 12 የሚባል አክሰስ ፖይንት ነው። ከጀርባው እንደምታዩት የላን ፖርት አለው። ይሄ ቤዚክሊ ስዊች ብላችሁ ታስቡቻለ ላይክ እንደ ላን ፖርት እንትን የምትሉት። እዚህ ጋር ደግሞ ለባክአፕ እናንትን ሁለት 4G ሲ መቀበል ይችላል። ስለዚህ ይሄም ከኋላው እንትን አለው ከኋላው ምንድነው ሲም ኢንሰርት አለው። እዚህ ጋር የምታዩት አራት የአንቴና እንትን ለዋየርለስ አይደለም፣ ይሄኛው ለእንትን ነው። ለምንድነው ለሴሉላር አንቴና ነው። ስለዚህ ፎርጂዎቹ የሚጠቀሙበት አንቴና ይሄን አንቴና ይመስላል ማለት ነው። ከኋላ ያለው በግራና በቀኝ ያለው ደግሞ የዋየርለሱ አንቴና ነው ማለት ነው። ስለዚህ ከጀርባው ቤዚክሊ ሪሴት በተን አለው። ኮንፊግሬሽኑ ምን አይነት ኮንፊግሬሽን አለው፣ አድሚን ፓስወርድ እና ማና ከሆነ እንትን የሪሴት በተን ክሊክ አድርገን ወደ ዲፎልት ሴታፑ እንትን መሄድ እንችላለን ማለት ነው። ስለዚህ ሪሴት በምናደርግበት ሰዓት ላይ ሪሴት በተኑ እንትን ብለናል። ከጀርባው ይሄ ኤልቲ እንትን ኢንፎርሜሽኖች አሉት። አንደኛ ማኔጅመንት አይፒው 192.168.10.1 ይለናል። ፓስወርዱ አድሚን ነው ምናምን ብሎ ዲፎልት ኮንፊግሬሽኑ ይሄ ነው ብሎ ይነግረናል ማለት ነው። ስለዚህ ላይክ እንትን ምንድነው ሪሴት በማድረግበት ሰዓት ላይ ከዲ ምናምን 805C 5G የምትል ኔትወርክ መጣች። ዲፎልት እንትነች ካለምንም ፓስወርድ ነው ኮኔክት ያደረኩት። ኮኔክት ካደረኩኝ በኋላ ራውተሩ 10.1 ነው። 10.1 ማለት እዚህ ጋር ያየ ነው ማለት ነው። ራሱን ላይክ አክሰስ ፖይንቱ ራሱ የማኔጅመንት አይፒው 10.1 ሆኖ ነው እንትና ለእኔ 109 የሚለውን አይፒ ሰጥቶኛል ማለት ነው። ስለዚህ የማኔጅመንት አይፒውን እንትን አልኩኝ ማለት ነው። ላይክ ሎጊን አደረኩኝ። ያው በዲፎልት ፓስወርዱ በአድሚን ገባው ማለት ነው። ስለዚህ አብዛኛዎቹ አክሰስ ፖይንቶች ላይ እንትን የምታገኙት ኩዊክ ሴታፕ የሚባል ዊዛርድ አለ። ይሄ ዊዛርድ ቤዚክሊ በቀላሉ አክሰስ ፖይንቶችን ሴታፕ እንድታደርጉ ነው። እና ይሄ በዚህ ሴታፕ ስናደርገው ሜቢ ኤፊሽንትሊ ሴታፕ ላናደርገው እንችላለን። አሁን ለምሳሌ እዚህ ጋር እናየዋለን። እዚህ ጋር ታይም ሴታፕ አድርጋ ላይ እኛ ጂኤምቲ ፕላስ 3 ስለሆነ ሴት አደረግኩኝ። ቀጥሎ ሴሉላር ሴቲንግ ነው እና ሁለት ሲሞች አሉ። ኤፒኤን ምናምን ነገር አውቶ አደረኩት። ምክንያቱም ያን ያህል ዲቴይል ስለማላውቀው ምናምን ነገር አውቶ አደረኩት። ከረንትሊ ምንም ሲም የለውም። ስለዚህ ይህንን በዚህ በኩል አለፍኩት ማለት ነው። ምክንያቱም አብዛኛው እንትኔ የዋይርለሱ ላይ ስለሆነ ማለት ነው። እዚህ ጋር ከዋይርለስ ሴታፑ ጋር በተያያዘ የዋይርለስ ኤስኤስአይዲውን ወይም ደግሞ ሰርቪስ ሴት አይደንቲፋየር ለ2.4 ጊጋሄርዝ እና ለ5 ጊጋሄርዝ አስገባ ላይ ማለት ነው። አስገባው ወርክሾፕ አልኩት። ጀስት ሳምፕል የሆነ እንትን ነው፣ ኤስኤስአይዲ ነው። ወርክሾፕ ብዬ ታልኩት። ይሄ ማለት ለቤታችሁ ሆም ኔትወርክ ምናምን ብላችሁ ሴታፕ እንደምታደርጉ ማለት ኤስኤስአይዲ ማለት እንደዛ ነው። 5 ጊጋሄርዝ ደግሞ 5 ጊጋሄርዝ ፍሪኩዌንሲ የሚጠቀም ኤስኤስአይዲ ማለት ነው። ስለዚህ አሁን ለምሳሌ አንድ ስልክ አሁን ለምሳሌ የድሮ ስልክ ከሆነ ሜቢ 2.4 ብቻ ነው ሰፖርት የሚያደርገው። ግን ሌተስት ሲሆኑ ስልኮች ከረንትሊ እና ላፕቶፖች ሁለቱንም 2.4 5 ጊጋሄርዝ ሰፖርት ያደርጋሉ። ስለዚህ ለየውት ስሙን 5 ጊጋሄርዝ ያልኩት ለምንድን ነው?
የትኛው 5 ጊጋሄርዝ እንደሆነ ለመለየት ነው 5G ያልኩት። ያኛው 2.4 ነው። 2.4 አብዛኛው ጊዜ ክራውድ ነው ብለናል አይደለ? ግን ይህን ኮንፊገር ማድረግ ያስፈለገን ለምንድን ነው? ሌጋሲ ዲቫይሶች ከመጡ አሁን ለምሳሌ ገስት ሊሆን ይችላል ከመጡ 5 ጊጋሄርዝ ሰፖርት ማያደርጉ ከሆነ ኮኔክት ማድረግ አይችሉም ማለት ነው። ስለዚህ አትሊስት ለእነሱ ኮኔክቲቪቲ እንትን ለመፍጠር 2.4 ጊጋሄርዝን ሴታፕ አድርጌዋለሁ ማለት ነው። ፓስወርዱን ሰጠሁት፣ ኔክስት አልኩት ማለት ነው። ከዛ በኋላ በቃ ጀስት ቤዚክ ሴታፕ አደረገ፣ ወደ ዳሽቦርዱ ላይ ከሆም ዳሽቦርዱ ከተተኝ ማለት ነው። አስቡ እዚህ ጋር አሁን ይሄ ዋየርለስ በጣም ፋንክሽናል ነው። ምንም አይነት የቻናል ሴታፕ አላረግንበትም። ፍሪኩዌንሲውን አድርገናል 2.4 እና 5 ጊጋሄርዝ አድርገናል። ሶ በቃ አለቀ። አሁን ይሄንን ልናሰራ እንችላለን። ግን ሁላችንም በዚህ መልኩ ዋየርለስ ሴታፕን በምናደርግበት ካረግን በቃ ቻናሉም ምንም ዲዛይን አላረግንም፣ አላሰብንበትም። እርስ በርስ መራበሽ ይሆናል እና ከዋየርለስ ኔትወርኩ ማግኘት ያለብን ኤፊሽንት የሆነ የዋየርለስ ኮኔክቲቪቲ አላገኘንም ማለት ነው። ስለዚህ አንድ በአንድ እነዚህ ሴታፕ ውጪ አንድ በአንድ ያለውን ነገር አሳይቻለሁ። ይሄኛው ለምሳሌ ሜሽ ነው። ሜሽ አሁን ቅድም አሳይቻችሁ ነበር። አሁን ለምሳሌ ፓርኪንግ ዊንዶው አካባቢ ምንም ዋየር ላይኖርን ይችላል፣ ዋየር እንትን ኬብል ማለት ነው። ስለዚህ ያንን የተለያዩ አክሰስ ፖይንቶችን ፓርኪንግ አካባቢ እርስ በርስ የተቀባበለ ኮሚኒኬት እንዲያደርግ አድ የምናደርግበት ነው። ስለዚህ አንዱን ከአንዱ የምናስተዋውቅበት ማለት ነው። ስለዚህ ይሄ ራሱን እንደ አንድ ዲቫይስ አየ LT12 ይሄ አንዱ ዲቫይስ ነው። ከዛ አድ ባደረግን ቁጥር ብዙ ሜሾች እዚህ ጋር አድ ማድረግ የምንችልበት ሴታፕ ነው ማለት ነው። ስለዚህ ሜሽ ብለን መጀመሪያ ላይ ያየነው የዲፕሎይመንት ስኪም ማለት ነው። ስለዚህ እሱን ሜቢ ኦፕን ስፔስ ላይ የሆነ እርሻ ቦታ ላይ ምናምን ነገር ሜቢ የሆነ የዋየርለስ ክላይንት ወይም እንትኖች መቀበል ያለብን ግቢ ላይ ምናምን ነገር እንደዚህ አይነት ነገሮች ልንጠቀም እንችላለን ማለት ነው። ከዛ ሜሽ አየን። ከሜሹ ቀጥሎ ደግሞ ያየነው ምንድን ነው? ዲቫይሶችን። ስለዚህ ዲቫይስስ የሚል አለ አይደለ? እንትን እነዚህን ቦክስ ነው አሁን እየከፈትኩኝ ያለሁት እነዚህን ቦክሶች ናቸው። ሜሽ፣ ዲቫይስ፣ ሴሉላር፣ ላን ምናምን ነገር ማለት ነው። ስለዚህ ዲቫይስ ላይ በምንሄድበት ሰዓት ላይ ስንት ዲቫይስ አለኝ? ይሄ የላፕቶፕ ነው ዲቫይስ ብሎ የያዘው ኮኔክት ያደረኩት 2.4 ጊጋሄርዝ ፍሪኩዌንሲ ላይ ነው። ስለዚህ ምን ያህል ክላይንቶች 2.4 ፍሪኩዌንሲ ላይ ኮኔክት አድርገዋል፣ ምን ያህል ክላይንቶች 5 ጊጋሄርዝ ላይ ኮኔክት አድርገዋል ብሎ የሚያሳየኝ ማለት ነው። ከዛ ዋየርድም ካለው ለምሳሌ ከኋላው ልክ እንደ ስዊች ያገለግላል ያልኩት የዋየርድ ዲቫይስ አለ፣ እሱም ካለ ይሄንን ያሳየኛል ማለት ነው። ኦኬ። ስለዚህ ቀጥሎ ያለው የሴሉላር እንትኑ ነው። ስለዚህ ሲም ስሎቱን ከሁለቱም ስንቱን መጠቀም ትፈልጋለህ? ሞዱ ምን አይነት 4G እንዲሆን ነው የምትፈልገው? አይ ቲንክ እስከ 4G ነው የሚለው። ከዛ በኋላ 3G ምናምን ይላል። IP ቨርዥንስ IPv4 IP ቨርዥን 6 ብሎ እንደ ድሮፕ ዳውን አድርጎ ያማራጫኛል። ኤፔን አውቶማቲክ ነው ኖርማሊ እንትን እንዳይባልብኝ ማለት ነው። ስለዚህ እዚህ ጋር ከሴሉላር ጋር በተያያዘ ከኤስኤምኤስ ጋር በተያያዘ ያሉ ሴቲንጎችን ሴት የምናደርግበት ነው ማለት ነው። ስለዚህ ሜቢ ኤስኤምኤስ መላክና መቀበል የምንችልበት ኦፕሽን አለ። ምክንያቱም ሲም ስለሆነ ያ ሲም ሰፖርት ስለሚያደርግ ማለት ነው። ቀጥሎ ደግሞ ያለው ላን ነው። ይሄኛው ቅድም ያየነው የማኔጅመንት አይፒ ማለት ነው። ማኔጅመንት አይፒ ማለት ይሄን አክሰስ ፖይንት ኮንፊገር ለማድረግ የምንጠቀምበት መቀየር እንችላለን። ሴቲንግ ውስጥ ገብተን ይሄን አይፒ ወደ ራሳችን ሬንጅ ምናምን መቀየር እንችላለን። ዲፎልቱን ብቻ መጠቀም አይገባንም። ማክ አድሬሱን ይነግረናል። ሰብኔቱን /24 ኔትወርክ ላይ ነው ያለው። በዚህ መልኩ የላን ብሎ የሚያስበው አክሰስ ፖይንቱን የሚጠቀመውን አይፒ ነው። ስለዚህ ይሄንን ማኔጅ ለማድረግ ኮንፊገር ለማድረግ ዌብ ቤዝ ሴትአፕ ስለሆነ ይሄንን አይፒ መጠቀም እንችላለን ማለት ነው። ከዚህ ጋር እንግዲህ እዚህ ጋር እንግዲህ ዲቴይል የዋየርለስ እንትን ላይ የምንገባው ማለት ነው። ስለዚህ 2.4 ጊጋ ስፔሲፊክሊ 2.4 ጊጋሄርዝ ላይ ገብተን ወርክሾፕ ሊንክ ብለን ቅድም ክሬት ያደረኩት ነው። እዚህ ጋር ኢንክሪፕሽን ታይፑን እንትን ላለው በምን መልኩ ነው ኢንክሪፕትድ መሆን ያለበት ይሄ ፓስወርድ? አንድ ሰው ኮኔክት ለማድረግ ሲጠቀም ዋየርለስ ዳታው ጠቅላላ አየር ላይ ስለሆነ ሌሎች ሰዎች ካፕቸር እንዳያደርጉት ኢንክሪፕትድ ይሆናል ማለት ነው። ስለዚህ እነዚህም WPA2 የሚለውን በመጠቀም ኢንክሪፕትድ የሆነ ነው። ፓስወርዱ እዚህ ጋር ነው። ሞዱስ ምንድነው? አክሰስ ፖይንቱ አሁን 2.4 ጊጋሄርዝ 802.11b GN የሚባል ኤን አይ ቲንክ 100 ሜጋቢት ፐር ሰከንድ የሚያስተላልፍ። ስለዚህ እነዚህን ሁሉ ሰፖርት እንዲያደርግ ነው። ስፔሲፊክሊ ቢን ብቻ ሰፖርት እንዲያደርግ ማድረግ እንችላለን፣ ወይም ደግሞ ጂን ብቻ ማድረግ ግን ሶስቱንም ሰፖርት እንዲያደርግ። ለምን ይሄ የምናደርገው ለምንድን ነው? 802.11b የሚጠቀም ዲቫይስ ቢመጣ አትሊስት በዛች ስታንዳርድ
ኮኔክት ያደርጋል። ጂንም የሚጠቀም ቢመጣ በዛች ስታንዳርድ ላይክ ዲቫይሱ ራሱ ካፓብል በሆነበት ስታንዳርድ ኦፕሬት እንዲያደርግ ማለት ነው። ኦኬ ቢ ብለን ብንወስነው ግን ጂ እና ኤን ሲመጣ የሚያናግራቸው አይኖርም ማለት ነው። ምክንያቱም ያን ስታንዳርድ ስለዚህ በተቻለ መጠን ሰፋ ያለ ስታንዳርድ እንጠቀማለን ማለት ነው። ቻናል እዚህ ላይ ቻናል አሁን ለምሳሌ ልክ የዋይፋይ ኤክስፕሎረር ፕሮ ያልኳችሁን አፕ ተጠቅመን የትኞቹ ቻናሎች ዩዘብል ናቸው ነን ኦቨርላፒ ናቸው የሚለውን የጎረቤት ምናምን ነገር ስካን ካደረግን በኋላ ኦኬ የእኛ ኔትወርክ ኤፊሽንትሊ በዚህ ብንጠቀም ከሌሎቹ ጋር እንጋጭም እንላለን። ቻናሉ ዊድስ ስለዚህ አብዛኛውን ጊዜ የ2.4 ጊጋሄርዝ ነን ኦቨርላፒንግ ቻናል ለማምጣት የቻናል ዊድሱ 20 ሜጋሄርዝ ነው የሚሆነው ማለት ነው። ስለዚህ ይሄን 20 ሜጋሄርዝ ተጠቅመን ነው ወደ ጎን ስፋቱ ማለት ነው እነዛን 3 ነን ኦቨርላፒንግ ስለዚህ የትራንስሚቲንግ ፓወር ማለት ነው። ማክሲመም እንዲሆን ነው የምፈልገው፣ ሚዲየም ነው የምፈልገው። አጥር አካባቢ ካለ ከአጥሩ ውጭ እንዳይወጣብን አክሰስ ፖይንቱ ሜቢ ሚዲየም ወይ ደግሞ በጣም ስሞል ልናደርግ እንችላለን ማለት ነው። ዛት የከቨር የሚያደርገው የከቨሬጅ ኤሪያ ወይም ደግሞ ሬንጅ አነስ እንዲል ጥያቄያችን አካባቢ ብቻ እንትን እንዲል ማለት ነው። ስለዚህ ይሄ ዲቴይል የሆነው ሴታፕ እንግዲህ እዚህ ጋር ነው። ቅድም ያሳየኋችሁን የቻናልን ዊድዙን የቻናል ቁጥሩን ሞዶቹ ምናምን ነገር በደንብ የምንልበት ማለት ነው። ቤዚክሊ ቅድሙ ምንድን ነው ሴቲንግ ውስጥ ገብተን መቀየር እንችላለን ማለት ነው። ስታተስ ያሳያል፣ ግን ሴቲንግ ውስጥ ስንገባ እያንዳንዱ መቀየር እንችላልና አይ ቲንክ ይሄ ድግምጋሚ ሆኖ ነው። ኦኬ 5 ጊጋሄርዝ ኦኬ ዋየርለስ 5 ጊጋሄርዝ ነው ይሄኛ። ኦኬ ይሄ ደግሞ ከዲኤችሲፒ ሰርቨር ጋር በተያያዘ ያው አክሰስ ፖይንት እንደምታውቁት ለዋየርለስ ክላይንቶች ራሳቸው ራሱ እንደ ዲኤችሲፒ ሰርቨር ሆኖ ያገለግላል ማለት ነው። ስለዚህ ይሄኛው 192.168 አንድ ነው ራውተሩ ማለት ነው። ከዛ በኋላ ግን እንትን 100 አይፒዎች እንዲሰጥ ሊዝ ታይሙ ደግሞ 12 ሰዓት እንዲሆን ሴት የምናደርግበት ነው። ስለዚህ ዲኤንኤስ ሴቲንጉን እዚሁ እንትማት እንችላለን፣ ማስቀመጥ እንችላለን ማኑዋሊ ላይ ክላይንት ዲቫይሶቹ ማለት ነው እንዲያገኙ እና ይሄኛው ጀስት ቤዚክሊ ከዲኤችሲፒ ሰርቨር ጋር ያለው ሴቲንግ ነው ማለት ነው። ከዛ ውጭ በጣም አድቫንስድ የሆኑ ፊቸሮች አሉት። እንትን ነው ዲኤችሲፒ አይተናል። ገስት ኔትወርክ ክሬት ማድረግ እንችላለን። ገስት የሚመጣ ከሆነ ጀስት ቤዚክሊ ወርክሾፕ ገስት ምናምን ብለን ኤስኤስአይዲ ሰተነው በሆነ ፓስወርድ እንዲገባ ማድረግ ይቻላል። ዳይናሚክ ዲኤንኤስ የሚባል ዳይናሚክ ዲኤንኤስ ማለት አይፒ አድሬሳችን አሁን ለምሳሌ እኛ ፐብሊክ አይፒ ከሌለን እኛ የምንጠቀመው የፕራይቬት አይፒ ሁሌ ይቀየራል። ስለዚህ ዳይናሚክ ዲኤንኤስ ደግሞ የሚባለው ሰርቪስ ነው። ላይክ ኦንላይን የዳይናሚክ ዲኤንኤስን ሬጂስተር እናደርገውና እኛ ካለን ከሚቀያየር አይፒ ጋር አሁን ለምሳሌ አሁን ይህን አክሰስ ፖይንት አሁን ለምሳሌ ማይ አክሰስ ፖይንት ብዬ ስም ሰጠውና ከዛ እሱን አክሰስ ፖይንት ግን ከተለያዩ አይፒዎች ጋር ማፕ ያደርግናል። ስለዚህ ዳይናሚክ ዲኤንኤስ የኦንላይን ሰርቪስ ነው። እዛ ላይ ሬጂስተር እናደርገውና ፐብሊክ አይፒ ባይኖርም ራሱ ሪሞትሊ እኛ የእኛን አክሰስ ፖይንት ማኔጅ የምናደርግበት ነው። ኦልሞስት ስታቲክ ራውቲንግ ማስቀመጥ እንችላለን። ፖርት ፎርወርድ ማድረግ እንችላለን። ኢንተርናሊ የዌብ ሰርቨር ቢኖረን ኦኬ በዚህ አይፒ ከመጣ ወደዚህኛው ሎካል ሰርቨር ዌብ ሰርቨር ስለሆነ ምናምን ፎርወርድ አድርገን ብለን የተለያዩ ነገሮችን መስራት እንችላለን። ከሴኪሪቲ አንጻር ማክ ፊልተር ማድረግ ይቻላል። ለምሳሌ ከጎረቤት እየገባ የሚያስቸግረን የዋይርለስ ክላይንት ካለ ማክ አድሬሱን ብሎክ ማድረግ ይቻላል። ስለዚህ ይህንን ብሎክ አድርግልን እያለን ብዙ እንደምታዩት ከአይፒ ከማክ ጋር በተያዘ ከፋየርዎል ጋር በተያዘ ብዙ ነገሮችን እንትማት እንችላለን። ላይክ ሴቲንጎች መሰረት ይሄ ራሱ በቃ ነው። ልክ አሁን ያሉ ዋይርለስ ዲቫይሶች ስራቸው ዋይርለስ ብቻ ሳይሆን ኦልሞስት እንደ ራውተር የሚያደርጋቸዋል፣ እንደ ፋየርዎል የሚያደርጋቸዋል። ከሲስተም አንጻር ደግሞ እዚህ ጋር ብዙ ነገሮች አሉ። ሜቢ ታይም ዞን ሴት የምናደርግበት ፈርምዌሩን አፕዴት ማድረግ አለብን። የተለያዩ ቮልነራቢሊቲዎች ሲገኙ የአክሰስ ፖይንት ወይም ደግሞ የዋይርለስ ራውተር በተለያዩ ፈርምዌሮች አፕዴት ይደረጋል በቬንደሩ። ስለዚህ የተለያዩ እንትኖችን አፕዴቶችን እዚህ ውስጥ ገብተን ነው የምናደርገው። ባክአፕ እናደርጋለን። ኮንፊገር ያደረግነውን አሁን ለምሳሌ 30 አክሰስ ፖይንት ማኑዋል ያድርግ ብባል አንዱን ሴትአፕ አደረገውና ባክአፕ አደረገውና የባክአፕ ፋይሏን እያያዝኩኝ ሪስቶር ባክአፕ እና ሪስቶር እዚህ ስለሆነ ሪስቶር እያደረግኩኝ
30ውንም በአጭር ጊዜ እያንዳንዱ ታይፕ ማድረግ ሳይገባኝ ዩኒፎርም የሆነ ሴቲንግስ አያደርጉ ሜይ ቢ መጨረሻ ላይ ላን አይፒያቸውን ብቻ ማስተካከል ሊሆን ይችላል ማለት ነው የሚጠበቅብኝ። የአድሚን አካውንት ይህንን ማኔጅ ለማድረግ ለምሳሌ ዲፎልት ሱንቱ አድሚን ነው አይደለ? ስለዚህ ያንን አድሚን ቀይርበት፣ ላንጉጅ ሪቡት ሪሴት የምናደርግበት ሪሴት ማኑዋሊ ከጀርባው በበተኑ ማድረግ ይቻላል። እዚህ ውስጥም ገብተን ደግሞ የሪሴት በተኑን ማድረግ እንችላለን ማለት ነው። ስለዚህ ይሄ ነው እንግዲህ ያለኝ ከዋይርለስ ኮንፊግሬሽን ጋር ላይቭ ነበር ማሳየት የፈለኩት። ግን ያው እንትን አንድ ዋይርለስ እንትን ላይ ኮኔክት ካደረኩኝ የኔን ሉዝ አድርጌ ስለሆነ እንትን ብለው እንትን ያንን እንትን ማታቻሉ። ስለዚህ ስክሪንሾት እየወሰድኩኝ በተወሰነ መልኩ ለማሳየት ሞክሬያለሁ ማለት ነው። ኦልሞስት 1 ሰዓት ምናምን አለፈን። ኤኒ ጥያቄ ያላችሁ እስካሁን ባወራ ነው ላይ አስተያየት ጥያቄ ካለ ማንኛውም ጥያቄ በተለይ ዋይርለስ ኔትወርክ ላይ ኢንተርፕራይዝ ኔትወርክ ላይ ኤክስፒሪየንስ ካላችሁ ሪፍሌክት የምታደርጉት ነገር ካለ ኢስ ጉድ፣ ጥያቄም ኢስ ጉድ፣ ፓርቲስፔት ብታደርጉ አሪፍ ነው። ምክንያቱም በዚህ ሳምንትም የኮርሱን እንትን ሪዋርድ ማድረግ እንፈልጋለን። ቢያንስ ለአንድ ሰው ወይ ለሁለት ሰው ሪዋርድ እናደርጋለን። ስለዚህ ሪፍሌክት ብታደርጉ ብትጠይቁ በጣም ደስ ይለናል። በጣም አሪፍ ነው። ሄኒ እኔ እንደ እንትን ይሄ የ2.4ን አይተናል። የፋይቭ ጂስ ሴቲንጉ 5 ጊጋሄርዝ ራሱ ሲሚላር ነው ላይ ቤዚክሊ ኤስኤስአይዲ ነው የሚኖረው። አይ ቲንክ ስክሪንሾት የወሰድኩ መስሎኝ ነበር። አይ ዶንት ኖ ለምን እንትን እንዳለኝ። ኦኬ ምንድን ነው የሆነው? ሴታፕ ሲደረግ የሚለየው ነገር አለ ወይ? 2.4 አየው እዚህ ጋር ሲስተም ብሎ 2.4 ይሄ 2.4 ሴቲንግ ነው። ከዛ በኋላ ቀጥሎ የ5 ጊው እንደዛ ነው ማለት ነው። ግን ምንድነው እንትን አይ ቲንክ እዚህ ጋር የሚያሳየኝ አይ ቲንክ ስክሮል እንትን ስክሪንሾት ሳደርገው ስክሮል አላረኩኝም። ስለዚህ የላይኛው ነው እያሳየኝ ያለው እና ከስር ስክሮል አድርጌ የ5 እንትን ማለት ነበረብኝ። እዛ ጋር ነው የተሸወርኩት። ኤኒዌይ እዛ ላይም ያው የ5 ጂ እንትኖች ምንድነው ቻናሉ ይታወቃል። አንድ እና አይደለም ከ20 ምናምን ጀምሮ እንትን የሚል ነው። እዛ ላይ ሴት የሚደረግ ማኑዋል ሴት የሚደረግ ዊድዙ ደግሞ ብዙ ኦፕሽኖች አሉ። አሁን የ2.4 ላይ 20 ሜጋ ሄርዝ ነው እንትን 20 እና 40 ነው፣ ግን የሚመከረው 20 ነው። እነዛን ነን ኦቨርላፒንግ ቻናሎች ለማግኘት 5 ጊጋ ሄርዝ ላይ ግን በጣም ሰፊ ስለሆነ በ20 በ40 በ60 በ80 እያደረጉ ዊድዙን የቻናሉን ዊድዝ መጨመር ይቻላል። ስለዚህ የተወሰነ ለውጡ እሱ ነው። ከዛ ውጭ ስታንዳርዶቹ ምናምን ነገር 5 ጂን ሰፖርት የሚያደርጉ ስታንዳርዶች እዛ ላይ ቪዚብል ይሆናሉ ማለት ነው። ኤሲ ኤኤክስ 802.11 ኤክስ 802.11 ኤሲ የሚባሉት ኤፍ ምናምን የሚባሉት ይመጣሉ ማለት ነው። ግን እሱ ማለት ምንድን ነው? አክሰስ ፖይንቱ ያንን ስታንዳርድ ሰፖርት የሚያደርገው ከሆነ ነው። አክሰስ ፖይንቱ ያንን ስታንዳርድ ሰፖርት የማያደርገው ከሆነ እንትን አይታዩም ማለት ነው። ስለዚህ ኤሲ ሞስት ፕሮባብሊ እዛ ላይ ይታያል ብዬ አስባለሁ። ሌላው አርኪቴክቸሩ ጋር በራሱ ቆንጆ በተለይ ኢንተርፕራይዝ ዋይርለስ ኔትወርክ ዲዛይን ለማድረግ በጣም ክሪቲካል ነው የማስበው። ቅድም ያሳየ ሆነው ወደሱ አርኪቴክቸሩ ላይ በተለይ እንደዚህ አይነት ነገሮች ላይ ብትጠይቁ አሪፍ ነው። ፕራክቲካል ነገር ለማየት ማለት ነው። አሁን ይሄ ያሳየው በተለይ ቅድም የዲዛይን አርኪቴክቸሩ ላይ በጣም ኢምፖርታንት ነው። ዋይርለስ ኔትወርክ እጅግ በጣም ሴንሲቲቭ ነው። በትክክል ዲዛይን ካልተደረገ በተለይ ኢንተርፕራይዝ ላይ ባንክ ሊሆን ይችላል፣ የሆነ ጋቨርንመንት ኦፊስ ሊሆን ይችላል፣ ሆቴል ሊሆን ይችላል፣ የሆነ ተቋም እና በትክክል ዲዛይን ካልተደረገ ኢትስ ጎይንግ ቱ ቢ ቶታል ሜስ። በቃ አንዱ ወደ አንዱ እና በጣም ይሄ አሁን ሃይሊ ሬደንደንት የሆነ ኢንተርፕራይዝ ግሬድ የሆነ የእንትን ነው እና ቆንጆ አልከዋል። ከታች አክሰስ ፖይንቶቹ እንዴት ሬደንደንት በሆነ ፋሽን ኮኔክት እንዳደረጉና ብዙ በእኔ ግምት እንግዲህ ብዙ ካምፓኒዎች ዚር ጎይንግ ቱ ቼንጅ ባይ ዘ ወይ
ወደ ዋየርለስ ኔትወርክ የሚሄድ እንትናቸው በጣም ከፍተኛ ነው፣ በተለይ በዚህ ጊዜ። ስለዚህ አንድ ጥያቄ ያየው መሰለኝ ሪል ታይም ምናምን የሚል እጁን አውጥቷል። ፎርዋርድ ማለት ትችላለህ ጥያቄን ወይም ጥያቄሽን። አላወቅኩም ወንድ ወይንም ሴት ይሁን። ሚዩት ነህ። ሪል ሪያል ኦኬ ኮንቲኒው። ቤቴሌም እባላለሁ፣ ሴት ነኝ። እሺ ቤቴሌም እንኳን ደህና መጣሽ። ይቅርታ እግዚአብሔር ስምሽን ይመስገን። ስለማይገልጽ ነው። እሺ ቀጥይ ወደ ጥያቄሽ። አንዳንድ ጊዜ አክሴስ ፖይንት ስናስቀምጥ እሰራለሁ እዛው አካባቢ፣ ግን ብዙ አክሴስ ፖይንት መጠቀሙ ነው ጥሩ ምርታማ ወይም አሪፍ የሆነ ዋይፋይ እንዲኖረን የሚያደርገው፣ ወይስ ስቶሬጁን ወይም ሳይዙን በዛ አድርገን አንድ አክሴስ ፖይንት መኖሩ? አሁን አንዳንድ ጊዜ አንዳንድ ቦታ ላይ በየክላሱ የተለያየ አክሴስ ፖይንት ይኖራል። ስለዚህ ያ ነው የሚሻለው ወይስ አንድ አክሴስ ፖይንት ሆኖ ጥሩ ረንጅ ያለውን መጠቀሙ የትኛው አማራጭ ነው ብለን እንገምታለን? ወይ እንደ አይሲቲ ባለሙያ የትኛውን ብንመርጠው ይሻላል? ቆንጆ ጥያቄ። እሺ ሄኒ ሪፍሌክት አድርግ። በጣም አሪፍ ጥያቄ ነው። አክቹዋሊ ነው አወራበታለሁ ብዬ ያሰብኩት የዘነጋውትን ነገር ነው ያመጣሽው ማለት ነው። በጣም ነው። ሶ ብዙ አክሰስ ፖይንት መጠቀም አይደለም፣ ከቨር ሊያደርግ ይችላል። በጣም በደንብ ከቨር ሊያደርግ ማለት ነው። ይቅርታ ቤቴልሄም የት ነው የምትሰሪው? ኤክስፒሪየንሷ እንድናቅ ነው። የት ነው የምትሰሪው? ባንክ ነው? ስሙን መጥቀስ የለብሽም ግን ባንክ ነው? ጋቨርንመንት ኦፊስ ነው? ፕራይቬት ነው? የት ነው የምትሰሪው? እኔ በገቨርንመንት ነው የሚሰራው፣ ወደ መብራት ኃይል አካባቢ ነው የሚሰራው። ግን ከዛም ውጭ አንዳንድ ቤት ጋር ሄጄ ኮንፊገር አረጋለሁ። ግን አንዳንድ ሰዎች ይጠይቃሉ እንደዚህ አይነት ጥያቄዎችን ብዙ እንዲሆን ምናምን በጣም ያላቸው ይመስላል። ጥሩ ሳይዝ እንደሚያገኙ ይመስላል ብዙ አክሴስ ፖይንት ከመኖሩ የተነሳ። ስለዚህ ያንን ሰው በጣም ቴንክ ዩ ናኦሚ። ምንድን ነው ጥሩ ዲዛይን የሚባለው? ጥሩ ኤፊሽንት ዲዛይን የሚባለው ስሞለስት ነምበር ኦፍ አክሰስ ፖይንት ተጠቅሞ ማክሲመም ከቨሬጅን ማግኘት ነው። አሁን ለምሳሌ 4 አክሰስ ፖይንት መጠቀም ይችላለሁ፣ ፉሊ ከቨር ማድረግ ይቻላል። ግን በሶስት ምሰራው ከሆነ ማለት በሶስት አክሰስ ፖይንት ምሰራው ከሆነ ባነሰ ቁጥር አክሰስ ፖይንቱ ዳስ ቤተር። ግን እዚህ ላይ ኖት ማድረግ ያለበት ምንድን ነው? አንደኛው አንዱ አክሰስ ፖይንት ምን ያህል ዩዘሮችን ሰፖርት ያደርጋል፣ እሱን ከዶክመንቴሽኑ ማየት አለብን። ዳታ ሺቱ ምናምን ነገር በደንብ ዲቴይል ይላል። አንድ አክሰስ ፖይንት በጣም ሎው ኤንድ ዲቫይስ ከሆነ 12 ምናምን ነገር እንትን ይችላል ማለት ነው። ሜቢ ደግሞ እስከ 30 ሰፖርት ያደርጋል። እና እዚህ አካባቢ ምን ያህል ነምበር ኦፍ ዩዘርስ አለኝ የሚለው አንድ ነው፣ እሱ ነው አይደለ? ሁለተኛው ደግሞ በሚኒመም አሁን ለምሳሌ ይሄንን አሁን ለምሳሌ አይ ዶንት ኖ በሶስት አክሰስ ፖይንት ፉሊ ከቨር ባደረገው ኤፊሽንት። ምክንያቱም አክሰስ ፖይንት ማብዛት ራሱ አንድ እንትን ነው፣ ምክንያቱም እርስ በርስ የመረባበሽ እንትን ስለሚያመጣ ማለት ነው። ግን እኔ ልክ አሁን እንደንትን አሁን ለምሳሌ ይሄ ምንድነው ልክ ሎጂካል ያልሆነ እንትን አነስ ያለ አክሰስ ፖይንት መጠቀም አሪፍ ነው ስለተባለ ያነሰ ብቻ መጠቀም ደግሞ ብዬ ደግሞ እንትን አልሽም። እኔም አድቫይዝ ማድረግሽ ምንድን ነው አንዱ አክሰስ ፖይንት አሁን ለምሳሌ ሌትስ ሴይ እቺ ኤሪያ ላይ ከሆነ የምትይው አንዱን አክሰስ ፖይንት ይታያል እንትኔ ከርሰሪ አንዷን አክሰስ ፖይንት ዲፕሎይ ያደርጋሉ አይደለ? ከዛ በኋላ ይሄድና ያቺ አክሰስ ፖይንት በምን ሬዲየስ ነው ከቨር እያደረገች ያለችው ብዬ ሲግናሌን አነባለሁ። የሲግናል ስትሬንግዜን አያለው ማለት ነው። ስለዚህ ሲግናል ስትሬንግዜን አክሰስ ፖይንቱ ጋር በጣም በተጠጋው ቁጥር -30 ነው የሚሆነው ማለት ነው። ከዛ በኋላ እስከ -55 እስከሆነ ድረስ በጣም ጥሩ የሚባል ሲግናል ነው ማለት ነው። 60 70 ሊገባ ይችላል። እሱን ደግሞ የቱ ጋር ማሳያችሁ እዚህ ጋር ማለት ነው። አያችሁት? የሆነ ቱል ያስፈልጋል፣ ሜጀር የምታደርጉበት ቱል ያስፈልጋል፣ ሎጂካል ለመሆን ማለት ነው። አሁን ለምሳሌ -30 ላይ በጣም ቅርብ ናችሁ። አሁን ለምሳሌ ለዚህኛው ዲቫይስ ማለት ነው። አያችሁት? -30 ማለት ጥሩ ሲግናል ነው። ከዛ በኋላ ግን እየራቀ እስከ 55 አካባቢ ማምለጥ ስቲል ጥሩ ነው። ምንም ኤፊሽንት የሚባል አይነት ሴታፕ ነው። ከዚህ በኋላ ግን ቢጫ በሚሆንበት ሰዓት ላይ ግን
እንትኑ እየቀነሰ ነው። ይሄ የሲግናል ስትሬንቱ እየቀነሰ ነው ማለት ነው። ስለዚህ እኔ አሁን ለምሳሌ 65 እንደ እንትን ባየው ማለት ነው እንደ ሬንጅ ባየው እዛ ሩሙ ጋር ሄደና ለምሳሌ እዚህ አካባቢ ላይ እስከ 65 እሄዳለሁ ካልኩኝ እሱ ኦኬ በቃ በዚህ ውስጥ ያሉት ጠቅላላ ፕሮፐር ሲግናል አረንጓዴ ያገኛሉ ማለት ነው። ከዛ በኋላ ሜቢ ያችን ነገር ላይ እንትን ያው እኛ ቱሉ ስለማይኖር አብዛኞቹ እነዚህ ፕሮ ቱል ናቸው ፔይድ ናቸው ቱሎቹና እኛ ጋር በቀላል አናገኛቸው። ስለዚህ ምን አደርጋለሁ የዚህ ሌንዝ ኦኬ ይሄ ማለት ኦኬ 5 ሜትር ሬዲየስ ሰፖርት ያደርገኛል ማለት ነው ብዬ 5 ሜትር ሬዲየስ ሌላ እንትን ትላለሁ ማለት ነው። በዛ ሬዲየስ አንድ አክሰስ ፖይንት ጨምራለሁ። ሶ ቅድም እንዳልኩት አንዱ አክሰስ ፖይንት ስንት ዩዘር ሰፖርት ያደርጉልኛል? አንድ ማተር ነው። ሁለተኛ ደግሞ ሎጂካሊ ደግሞ ይሄ ላይክ ሳይንቲፊክሊ ውሳኔ ለመወሰን የአክሰስ ፖይንት ስኬት ኤሪያ ድረስ ነው ሰፖርት የሚያደርገኝ ብዬ እንትላለሁ። ሜቢ ግድግዳውን አልፌ እዚህ ጋር ክላይንት ካለኝ ማለት ነው ይሄ ግድግዳ በምን መልኩ ነው እንትን ሲግናሊንግ ዲግሬድ እያደረገ ያለው ራሱ ብዬ በዚህ በኩል የምለካው ይመስለኛል። የሆነች ቱል ነገር እንትን ብዬ ማለት ነው። አይ ቲንክ እንትን አንድሮይድ ስልክ ምናምን መጠቀሙ ከሆነ እነዚህ ዋይፋይ አናላይዝ የሚያደርጉ ቱሎች አሉ፣ በጣም ፍሪ የሆኑ ቱሎች ማለት እና እነሱ ጋር ሄጄ እዚህ ጋር ማነበው ይመስለኛል። አነባውና ይሄማ በጣም እዚህ ጋር 90 ገብቷል፣ 90 ከሆነ ደግሞ አንዩዘብል ነው። ስለዚህ አንዩዘብል ስለሆነ እዚህ ጋር ደግሞ አንድ ጨምራለሁ እያልኩኝ ሎጂካሊ እንትን ማለት አለብኝ። ግን አክሰስ ፖይንት ማብዛት ግን ልክ አይደለም። አሁን ለምሳሌ ይሄኛው ኤፊሽንት ኮንፊግሬሽን ሆኖ እዚህ ጋር ሶስተኛ አክሰስ ፖይንት ባረገለት ሊያራብሸውም ይችላል እንትን ሌላ እንትን ይችላል። ሚኒመም አክሰስ ፖይንት ተጠቅሞ ማክሲመም ከቨሬጅ ማግኘት ነው እንትን ኤፊሽንት ዲዛይን የሚባለው ማለት ነው። ስለዚህ ያንን ማስረዳት አለባችሁ። ስታስረዱት ደግሞ አብዛኞቹ ሰዎች እንትን ሊያውቁት ላይ ስለሚችሉ እናንተ ደግሞ ሳይንቲፊክሊ በዛ መልኩ እንትን ማለት አለባችሁ። አይ ዶንት ኖ ጥያቄ ከተመለሰ ግን በጣም አሪፍ ጥያቄ ነው። ቤተልሔም ተመልሶልሻል? ሄሎ ቤቲ። ኦኬ አይ ቲንክ ዲስኮኔክትድ ሆነች መሰለኝ። ኦኬ ስትመጣ እንትን እንላለን። ከተመለሰላት ዊል ሲ። እሺ ሌላ ከዲዛይን ጋር በተያያዘ ያ ይሄኛው በጣም አሪፍ ጥያቄ ነበር። የቀድሞውን አርኪቴክቸር ሲያምጣው ናኦሚ ይሰማል? የስ ይሰማል። ዳንኤል የስ እንኳን ደህና መጣ። እሺ ቴንክ ዩ። እኔ ያለኝ ጥያቄ ማለት አሁን ለምሳሌ እዚህ ዋይረስ ላይ እነዚህ በኮንትሮለር የምንጠቀመውስ አሁን ለምሳሌ አንዳንድ ትልልቅ እንትኖች ላይ አንድ ኮንትሮለር ይደረግና ከዛ ላ ያው ዲዛይኑ ተሰርቶ አሁን ከምንለው ጋር የተለያየ ነው ወይ? አሁን አንድ እዚህ ጋር አሁን ዲዛይኑ ላይ እንደምናየው በጣም ብዙ ኤፒዎች አሉ። እሱን ደግሞ ኮንትሮል የሚያደርገው ሌላ ዲቫይስ አለ እና እሱ እንዲ አሁን ኖርማል ለምሳሌ ትንሽ አንድ እንትን ላይ ዝም ብለን አንድ ዋይፋይ ኮንፊገር ልናደርግ እንችላለን። ካልበቃን ደግሞ ምናልባት ደግሞ እንደዚሁ ሌላ ቦታ ልናደርግ እንችላለን። ግን እሱን ደግሞ ሌላ ኮንትሮለር ነው የምንጠቀመው ማኔጅ የምናደርግበት። እስቲ ምናልባት ጥያቄን ካገኘው ማለት ነው። እሺ ዳንዬ፣ ቆንጆ ጥያቄ። የት ነው እንትንህ የምትሰራው? ባንክ ነኝ። ባንክ ነህ? ኦኬ እሺ። ኮንትሮለሮቹ እንትን አሁን ለምሳሌ እንትን ኮንትሮለሩ ራሱ ልክ እንደ ስዊች ሆነው ፖርት ያለው ሊሆን ይችላል ማለት ነው። አሁን ለምሳሌ 4 አክሰስ ፖይንት ካለኝ 4 ፖርት ኮንትሮለር ያለው ከሆነ ቤዚክሊ ከኮንትሮለሩ ወደ አክሰስ ፖይንቱ እንትን ፊዚካል ኮኔክሽን ሊኖረኝ ይችላል ማለት ነው። ግን አሁን ለምሳሌ በዚህ ሲናሪዮ በምናስብበት ሰዓት ላይ አሁን ለምሳሌ ብዙ አክሰስ ፖይንቶች አሉ። ሜይ ቢ 10 ምናምን ከ10 በላይ ምናምን ብለን እናስብ እንችላለን ማለት ነው። አሁን እዚህ ላይ ያለኝ ሰብኔት ነው የሚወስነኝ ማለት ነው። ስለዚህ በእያንዳንዱ ሰብኔት ብዙ ሰብኔት ካለኝ አሁን 3-4 ሰብኔት ካለኝ ለእያንዳንዱ ሰብኔት ኮንትሮለር ሊኖረኝ ይችላል ማለት ነው። እና ያ ኮንትሮለር ቅድም ኮኔክሽኑ ፊዚካል ወይም ደግሞ ሎጂካል ሊሆን ይችላል። ስለዚህ ዳይሬክትሊ ኮኔክትም ባያደርጉ ሎጂካል ኮኔክሽኑ ግን በምን ይሰራል? ካፕዋፕተን ተነል ያልኳችሁ ማለት ነው። በዛ ተነል ኢንክሪፕትድ የሆነ ዴታ እንትን ይሰራል። ስለዚህ ኮንትሮለሩ
ልክ እንደ ማንኛውም ክላይንት ዲቫይስ አንድ ስዊች ላይ ሊገባ ይችላል ማለት ነው። ስለዚህ ማኔጅ ሊያደርጉ ይችላል። ሜቢ ደግሞ ሪደንደንሲ ካስፈለገ ያ ሪደንደንሲ እንትን ነው ሁለት ኮንትሮለሮች ሆነው አንዱ ምንድነው ፌል ካደረገ አንደኛው ባካፕ እንዲያደርግ በዛ መልኩ ኮንትሮለሩ ሊሰራ ይችላል። ኮንትሮለሩ በምናይበት ሰዓት ላይ አክሰስ ፖይንቱ ትራንስሚት የሚያደርጉ ዳታ ጠቅላላ በኮንትሮለሩ ውስጥ ነው የሚያልፈው። ቅድም ባልኳችሁ ካፕ ዋፕ ተነል ባልኳችሁ ማለት ነው። ስለዚህ የኮንትሮል ትራፊክ እና ዳታ በውስጡ ያልፋል። ኢንክሪፕትድ የሆነ እንትን ይላል ማለት ነው። ይህንን ደግሞ ኢቨን ቪዥዋላይዝ አሁን ለምሳሌ መልቲፕል ብራንች ራሱ ቢኖራችሁ ማለት ነው። መልቲፕል ብራንች ቢኖራችሁ ልክ ይሄ ምንድነው በእያንዳንዱ ብራንች ራሱን የቻለ ኮንትሮለር ኖሮ ግን ዳታው ግዴታ ወደ ኮር እንትኑ መሄድ የለበትም። ግን አትሊስት አንዱን ምንድነው ደሊጌት ያደርገዋል። ለምሳሌ እዚህኛው ብራንች ላይ አንዱን ኮንትሮለር ልክ እንደ ሜን ኮንትሮለር ያየውና ከዛ ይሄው ራሱ ማኔጅ ያደርገዋል። ግዴታ ሴንትራል ኢሜጅ ሳይጠበቅበት እና እያንዳንዱ ብራንች የየራሱ የሆነ ምንድነው ያንን ኮኔክቲቪቲ ማኔጅ የሚያደርገው ኮንትሮል እንትን ይለናል። ግን የተለመደው አብዛኞቹ በሲምብል ሰብኔት ውስጥ አንድ ኮንትሮለር ነው እንትን የሚለው ማለት ነው። ኢቭን ሮም ሲያደርግ ራሱ አሁን ለምሳሌ አንድ ኮንትሮለር ኮኔክት ያደረጋ ዋይፋይ ቢኖር ሁለተኛ ኮንትሮለር ደግሞ ቢኖር ሮም ሲያደርግ ራሱ ስቲል በዚህኛው አክሰስ ፖይንት በዚህኛው ኮንትሮለር ውስጥ የሚያናገረው ያኛውን ኮንትሮለር ሊሆን ይችላል። በምን ምክንያት? ቅድም ባልኳችሁ ኢንክሪፕትድ ተነል ምክንያት ማለት ነው። ስለዚህ የአክሰስ ፖይንት ቁጥሩ ብዙ ማተር አያደርግም ቢኮዝ ኦፍ ዛት ይሄ ፕሮቶኮሉ ማለት ነው የካፕ ዋፕ ተነል ያልኳችሁ። ያ ቆንጆ ትክክል ነው። ዳኒ እንዴት ነው? ወይ ናሆሜ ማለት የኔ ጥያቄ ሌላኛው ለምሳሌ ዘሴም ዲቫይስ ነው መጠቀም ያለ ማለት ዘሴም አይነት አንድ አይነት ሞዴል አንድ አይነት ታይፕ የሆኑ ሞዴሎች ወይም ደግሞ ኤፒዎች መጠቀም ግዴታ ነው? ማን ነው የሚወስንልን? ኮንትሮለሩ ነው? ምክንያቱም አሁን እዚህ ጋር ዝም ብለን አክሰስ ፖይንት እያለን ነው እንጂ ያለ ነው። ለምሳሌ የተለያየ ሞዴሎች ቢሆኑ ይሄ እንትን ነው ሲግናሉ ላይ እሱ ላይ ማለት ሞር ብሪፍ ቢሆን አሪፍ ይመስለኛል። ጥሩ ኦኬ አይ ቲንክ አሁን ለምሳሌ ኮንትሮለሩ የራሱ ፊቸር ምናምን ይኖረዋል። ለምሳሌ ሰፖርት የሚያደርጋቸው ማለት ነው። ስለዚህ ልክ እንደሌላው የኔትወርክ ቴክኖሎጂ ነው። አንድ ኮንትሮለር ሰፖርት የሚያደርጉት አሁን ለምሳሌ ካፕ ዋፕ ተነልን ሰፖርት ያደርጋል ወይስ ኦልደር ፕሮቶኮል ነው የሚጠቀመው ምናምን ተብሎ የራሱ ስፔሲፊኬሽን አለው። ከዛ በኋላ እሱን ሰፖርት የሚያደርግ የዋይርለስ ዲቫይስ ሁሉ ያ ኮንትሮለር ማኔጅ ሊያደርገው ይችላል ማለት ነው። አይ ቲንክ ይሄ ምንድነው ስፔሲፊክሊ ፕሮፕራይተሪ የሆኑ ቴክኖሎጂዎች አሉ። አሁን ለምሳሌ ሲስኮን በሲስኮ ዩቢኪቲ ማኔጅ ስታደርገው ሞር ፊቸር የምታገኝበት የራስ እንትን አለ። ግን ደግሞ ስታንዳርድ የሆኑ ደግሞ አሁን ለምሳሌ እነዚህ ኔትወርክ ዲቫይሶች ከሌላው ጋር ኮምፓተብል ኢንተርኦፐረብል የሆኑት በቤዚክ በሚባል የኔትወርኪንግ እንትን ካፓቢሊቲያቸው ነው። ስለዚህ በዛ መልኩ ደግሞ ኮንትሮለር ደግሞ ለኮንትሮለር ራሱ ኮንትሮል የሚያደርግበት የራሱ የሆነ ቤዚክ እንትኖች አሉ። እሱን ዶክመንቴሽኑ ስፔሲፊኬሽኑ የሚወስነው ማለት ነው። ስለዚህ አክሰስ ፖይንቱ ደግሞ በምን መልኩ እንትኛል። አሁን ለምሳሌ አንድ አክሰስ ፖይንት ፒኦኢ ሰፖርት ሊኖረው ይችላል፣ ላይኖረውም ይችላል። ከዛ በኋላ ስለዚህ ፒኦኢ ሰፖርት ካለው ፒኦኢ ኢነብል የሆነ ስዊች ፓወር ያደርገዋል ማለት ነው። ልክ እንደዛ ሁሉ ኮንትሮለሩ ብዙ ፊቸር ሊኖረው ይችላል፣ ላይኖረውም ይችላል። ግን ኮንትሮለሩ ሰፖርት የሚያደርገው ነገር አክሰስ ፖይንቱ ሰፖርት ካደረገ ኢንተርኦፐረብል ሆነው ሊሰራሉ ይችላሉ ማለት ነው። ግን ቤዚክ የሆኑት የትራፊክ ማኔጅመንት ዴታ የሚባለው ምንድነው ላይክ አይ ቲንክ ኮንትሮለሩ መስራት አለበት ብዬ ነው የማስበው። ያው ስላልሞከርኩኝ የተለያዩ ቬንደር እንትኖችን ግን በሌላው የቴክኖሎጂ እንደዛ ነው። የሳ እንደ ቤስት ፕራክቲስ ሄኖክ እንዳስቀመጥከው ነው። አንዳንድ ጊዜ ያው የሆነ ኢንተርፕራይዝ ካምፓኒ የሆነ እንደዚህ አይነት ዲዛይን ሲያደርግ ኤግዚስቲንግ ኢንፍራስትራክቸሩ ለምሳሌ አሁን እዚህ ጋር ስናይ ያስቀመጥካቸው ስዊቾች አሉ፣ ሌየር እና ዲስትሪቢዩሽን ስዊቾች። ስለዚህ ለምሳሌ የሲስኮ ቢሆን ምሳሌ ነው። የሲስኮ ቢሆን ለምሳሌ ስፔሲፊክ የሆነ የሴኩሪቲ ግሩፒንግ ምናምን የሚሰራው አለው። ስለዚህ ያ ስፔሲፊክ የሆነ ፋይሮልም ሊኖር ይችላል። ለምሳሌ እዚህ ጋር አክሰስ ሌየር ስዊች አለ፣ ዲስትሪቢዩሽን ሌየር አለ። እንደገና ደግሞ ምናልባት ከአክሰስ ሌየሩ ጋር ኦር ዲስትሪቢዩሽን ሌየሩ ጋር የሆነ ፋይሮል ሊኖረን ይችላል። ስለዚህ ያ ፋይሮል ስፔሻል የሆነ የሴኩሪቲ ግሩፒንግ ይሰራል እንበል። የሆኑ ዩዘሮችን ወደ አንድ
እየመደበ ግሩፕ እያደረገ ስፔሻል የሆነ የሴኩሪቲ ግሩፒንግ ኢንስፔክሽን ኦር ፖሊሲ ኢንፎርስ ሊያደርግ ይችላል። እንዲህ አይነት ነገር አሁን ስፔሲፊክ ነገር ሲኖር ያቺ የሴኩሪቲ ግሩፒንግ የምትሰራዋ ነገር እስከ አክሰስ ፖይንቱ ድረስ ኮሚኒኬት መደረግ አለበት፣ እስከ ኢንድ ዩዘሩ ድረስ አንዳንድ ጊዜ ታግ ተደርጎ ከፓኬት ጋር ይሄዳል። ስለዚህ እንደዚህ አይነት ስፔሻል የሆነ ሴኩሪቲ እንትን ካለን የምንመርጠው የዋየርለስ አክሰስ ፖይንት ኮንትሮለሩ ከኤግዚስቲንግ ፊዚካል ኔትወርክ ቬንደሩ ጋር በተለይ ይሄ ችግር የሚያመጣው የሴኩሪቲ ዲቫይሶች አንዳንድ ስፔሻል የሆኑ የሴኩሪቲ ዲቫይሶች ሲኖሩ እስከ ኢንድ ዩዘር ድረስ ኮንትሮል ለማድረግ ምክንያቱም ቤስት ፕራክቲስ ምንድን ነው? አንድ ሰው ላፕቶፑ ላይ እያለ አክሰስ ሌየሩ ድረስ መድረስ የለበትም የሆነ ፖሊሲ ኢንፎርስ እስኪደረግ ድረስ። ስለዚህ እዛው ኮንትሮለሩ ጋር ወይም አክሰስ ፖይንቱ ጋር ብሎክ ሊደረግ ይችላል። ስለዚህ ያ ደግሞ አክሰስ ፖይንቱ ደግሞ ፖሊሲውን ቀድቶ የሚያመጣው ፊች የሚያደርገው ደግሞ ከፋይሮል ሊሆን ይችላል። እንደ አይነት ነገሮች ሲኖሩ ወጥ የሆነ ቬንደር ቢኖር ጀነራሊ ይመከራል። ከዛ ውጭ ግን ሄኖክ እንዳለው ኖርማል ስታንዳርድ የሆኑ ቤዚክ የሆኑ ነገሮች የሚደረጉ ከሆኑ ግን ኢትከንቢ የሌላውም ቬንደር ነገር ሊሆን ይችላል ማለት ነው። ስለዚህ ዋናው ነገር ኦርጋናይዜሽኑ የሚፈልገው ነገር ምንድን ነው? ሪኳየርመንቱ ምንድን ነው? የሴኩሪቲ ሪኳየርመንቱ በተለይ ምን ይመስል ይችላል የሚለውን ነገር በዛ ጋር ዲፔንድ ያደርጋል ማለት ነው። ሌላ አሁንም ሌላ ጥያቄ ማንኛውም ጥያቄ ካላችሁ እንደገና ፎርዋርድ ማድረግ ትችላላችሁ። ይሄ ጥሩ የሆነ የመወያያ ርዕስ የሚፈጥር ነው በተለይ ይሄ ማለት ነው እና ይህንን እንትን ብላችሁ ማለት ትችላላችሁ። ሌላው ምናልባት ኮንትሮል ይሄ አክሰስ እንትን እዛው ዘሴም እንዳለው ነው ሄኖክ ኢን ዘሴም ሎካል ኤሪያ ኔትወርክ ቢሆን ጉድ። ምክንያቱም በተለይ ባንክ ሌላ ኢንፍራስትራክቸር ከሆነ በፍጹም ኦቨር ኤምፒኤልኤስ ቪፒኤን ወይንም በቴሌ ክላውድ አልፎ ወደ እንትን ኮሚኒኬት ማድረግ የለበትም። ስለዚህ እዛው በአንድ እንትን ውስጥ ቢሆን ኢትስ ጉድ። የተለያዩ ሰብኔቶች ሊኖሩ ይችላሉ፣ የተለያየ ኔትወርክ ሊሆን ይችላል። ብቻ ዞሮ ዞሮ ግን ብዙ መሻገር ብዙ የክላውድ የቴሌ ክላውድ ምናምን እንደዚህ ተሻግሮ ባሄድ አክሰስ ፖይንቱ ኢትስ ኦኬ። ምክንያቱም ኮሚኒኬሽኑ ዳይሬክት ቢሆን ቀጥታ በኮንትሮለሩ እና በአክሰስ ፖይንቱ መካከል ያለው ኮሚኒኬሽን እዛው ቢሆን በጣም ይመረጣል ማለት ነው። እሺ ምናልባት ጥያቄ ሌላ ከሰው አለ መሰለኝ። ኦኬ እሺ ሌላ ማንኛውም አይነት ጥያቄ ኤኒቲንግ ልታነሱ ይችላል። ነሰሰርሊ ከዋይርለስ ጋር ላይገናኝ ይችላል የምትጠይቁት ጥያቄ አስፋራስ ይሄ መነሻ ሆኖ ሌሎች ቶፒኮችን ቢሆኑ ያሀፒ ዋና ዓላማው ዲስከስ ማድረግ እንትን ስለሆነ ማለት ነው። እንዳውም ይሰማል። የስ እሺ ዳኒ እንትን ሌላኛው ደግሞ አሁን ቅድም ኮንፊገሬሽን ስናይ የነበረው ኦልሬዲ ራሱ አክሰስ ፖይንቱ ላይ ያለውን ኮንፊገሬሽን ነው ስናይ የነበረው ቅድም የአንዱን ኤፒ ነው ስናይ የነበረው እና አሁን እዚህ ጋር ግን ኮንትሮለርን እያወራን ነው እና እዛ ጋስ ምን ይመስላል የሚለው ኮንፊገሬሽን ማየት የምንችልበት ሲናሪዮ ይኖራል። ምክንያቱም አሁን እነሱን ሌሎቹን የሚገናኙበትን ነገር እያየን ነው፣ ግን ሀውቱ እንዴት ነው ኮንትሮል የሚያደርገው? አሁን ለምሳሌ ቅድምም እሱ ሲነግረን ቦታው የሚቀመጥበት ሲግናሉ በትክክል የሚገኝበት ይሄ እንዳይጋጩም ሊሆን ይችላል፣ በትክክል ተቀባብለውም ሊሆን ይችላል። ስለዚህ ማኔጅ የሚያደርገው ኮንትሮለሩ ከሆነ እዛ ላይ የምናየው ነገር ካለ ሞር ወይም ብሪፍ ብታደርግልን ሞር አሪፍ ይመስለኛል። እሺ እኔ ኮንትሮለሩን እንትን ለማሳየት እንትን እኔም ራሴ ኮንትሮለር የለኝም ማለት ነው። ግን አሁን ለምሳሌ እንትን ምንድነው ፓኬት ትሬሰር እንትን አይ ቲንክ ሌተስት ፓኬት ትሬሰሮቹ ኮንትሮለር አዳርገዋል መሰለኝ እንትን ላይ ማለት ነው። እና እሱን ግን እንደ ላብ አድርጎ ለመስራት እንትን አላልኩም። ሪሰንትሊ ነው እንትን ያልኩት። ለዚህ ስዘጋጅ እንትን በምን መልኩ የኮንትሮል ፓርቱ ማሳየት ይቻላል ብዬ እንትን ስል ፓኬት ትሬሰር እንዳለው እንትን አልኩኝ ማለት ነው። ጀስት ቤዚክ የሆነውን ነገር እዛ ላይ የሚያሳይ ይመስለኛል። ግን እሱን እንትን ለማለት ግን እንትን አላልኩኝ። ግን አሁን እንደ ቤዚክ አሁን ለምሳሌ ኮንትሮለሩ እንደ ብሬን ነው የሚሆነው። ያ ማለት ኤስኤስአይዲውን፣ ፓስወርዱን፣ ኢንክሪፕሽኑን ለሁሉ ነገር ፑሽ ያደርጋል።
እርስ በርስ ያላቸውን ፕሮክሲሚቲዎች ራሱ ሴንስ ስለሚያደርግ ቻናላቸውን ራሱ ኢቨን በማይራብሽበት እንትን ማኔጅ ያደርገዋል ማለት ነው። ስለዚህ ኦልሞስት አክሰስ ፖይንቱ ቡት አፕ ካደረገ በኋላ ከኮንትሮለሩ በሚደርሰው የኮንፊግሬሽን ሴቲንግ ነው ራሱን ኦፕሬት የሚያደርገው። ስለዚህ ከራሱ የለውም። በዚህ ሴንስ ጋር ለምሳሌ ኮንትሮለር በሌለበት ሴንስ ግን እያንዳንዱን አክሰስ ፖይንት ሲሚላር በሆነ ኤስኤስአይዲ ኢንክሪፕሽን ኮንፊገር አድርገ ነው ሮሚንጉም ራሱ በዛ መልኩ ሊሰራው። አሁን ለምሳሌ ይሄኛውን ኤፒ 3 ብዬው ይሄኛውን ኤፒ 4 ብዬ ኤስኤስአይዲ ብሰጠው ሮሚንግ አይሰራልንም ማለት ነው። ስለዚህ ሮሚንግ ሊሰራልን የሚችለው ኤስኤስአይዳቸው አንድ ሲሆን ፓስወርዳቸው አንድ ሲሆን ፓስወርዳቸው እንኳን ቢቀያየር እንትናቸውን እንደ ኢንዲፔንደንት እንደተለያዩ ኤስኤስአይዲ ስለሚያያቸው ሮሚንግ ላይ ስራ ይችላል ማለት ነው። ስለዚህ ኮንትሮለሩ በጣም ብዙ ነገሮችን ይፈታል። ቀደም እንዳልኳችሁ ፈርምዌሮችን አፕዴት አውት ኦፍ ዴት ከሆኑ እነሱን አፕዴት ከማድረግ ጀምሮ ማኔጅ ከማድረግ ጀምሮ የትራፊክ ኢንስትራክሽን ከመስጠት ጀምሮ በደንብ ያቻል። ግን እስቲ እናያለን ሜይ ቢ ወደፊት አንዴ ሜይ ቢ ስፔሲፊክሊ ኮንትሮለር ላይ ኮንትሮል ቤዝድ የሆነ አክሰስ ፖይንት እንዴት ይሰራሉ፣ ሲሙሌሽኑ ምን ይመስላል የሚለው ነገር ሜይ ቢ አንዱ ሴሽን ሊሆን ይችላል። ይሄ ሴሽን ነው በቃ ሴሽኑ ይሄ ምንድነው ቴክኒካል እንትን ሴሽን መስራት ያለበት እንደዚህ አይነት ነገሮች ነው። ቴክኒካል የሆኑ ነገሮች ዲስከስ እያደረግን እንዴት ይሰራል ምናምን ብለን እያየን ሜይ ቢ አንዱ እናደርገው ይቻላል ወደፊት ካሉት እንትኖች ኢቨንቶች። ጥሩ። ሌላው ጀነራሊ ፊዚካል ኔትወርክ ላይ በጣም ዲፔንድ ያደርጋል ዋየርለስ ኔትወርክ። ለምሳሌ ዋየርለስ ኔትወርኩ ቆንጆ ሆኖ ዲዛይን ሊደረግ ይችላል፣ ግን ፊዚካል ኔትወርኩ ያለው ምክንያቱም ዋየርለስ ሄቪሊ ዲፔንድ የሚያደርገው የፊዚካል ኔትወርኩ ላይ ነው። ፊዚካል ኔትወርክ የምንለው ይሄ አሁን እዚህ ጋር እንዳለው እንግዲህ እንደምናየው አክሰስ ሌየር አለ፣ ዲስትሪቢዩሽን ሌየር አለ፣ ራውተሮች ይኖራሉ፣ ፋይሮሎች ይኖራሉ፣ ሌሎች ነገሮችም ይኖራሉ። ስለዚህ እዛ ጋር በጣም ዲፔንድ ያደርጋል። ስለዚህ መጀመሪያ ፊዚካል ኔትወርኩ በትክክል ራውቲንጉ በትክክል ከሆነ ስዊቺንጉ በትክክል ከተሰራ የኮኔክት የሚደረጉት የስፒዶች የኔትወርኩ ፍጥነት ኮንቨርጀንስ ይሄ በሙሉ በጣም ማተር የሚያደርግ ነገር ነው። ምክንያቱም ሄዶ ዞሮ ዋየርለሱ የሚሄደው ራውት የሚደረገው በፊዚካል ኔትወርክ ነው። ስዊች የሚደረገው በፊዚካል ስዊቹ ነው። ኢንስፔክት የሚደረገው በፊዚካል ፋይርዎሎቹ ናቸው። ስለዚህ ኦፍኮርስ ኮንትሮለሮቹ ይሰራሉ። ኮንትሮለሮቹ ቤዚክ የሆኑትን ነገሮች ይሰራሉ። ግን ዞሮ ፓኬቱ ወደ ኢንተርኔት ሲሄድ ወይንም ደግሞ ወደ ኢንትራኔት ሲሄድ ዲፔንድ የሚያደርገው ፊዚካል ኔትወርክ ላይ ነው። ስለዚህ ዋየርለስ ኔትወርኩን ማኔጅ ለማድረግ አድሚኒስትር ለማድረግ ኦፕሬት ለማድረግ በመጀመሪያ ፊዚካል ኔትወርኩን በደንብ አንደርስታንድ ማድረግ ያስፈልጋል። ፊዚካል ኔትወርኩን በደንብ አንደርስታንድ ከተደረገ ዋየርለስ ኔትወርኮቹን ሴትአፕ አድርጎ እዛ ላይ ራን ማድረግ ያን ያህል ኮምፕሊኬትድ ላይሆን ይችላል። ኮምፕሊኬትድ ቢሆን አትሊስት ትራብል ሹቲንጉ ራሱ ቀላል ነው የሚሆነው ማለት ነው ስለሚለይ። ስለዚህ ይህንን በደንብ ማወቅ አለባችሁ ማለት ነው። ፊዚካል ኔትወርክ ላይ ዲፔንድ ያደርጋል። ሌላ ጥያቄ፣ አስተያየት ኤኒቲንግ ካለ ናሆሜ እዚህኛው ላይ ቅድም ስለ እንትኑ ስለ ባንዶዲስ ስናወራ ለምሳሌ 2.4 አለ እንደገና 5 አለ አይደለ? እዚህ ጋር ቅብብሎሹ በትክክል እንዲሆን ኤስኤስአይዳቸውም አንድ አይነት መሆን አለበት፣ ዋይፋያቸውም እንትን ፓስወርዳቸውም አንድ አይነት መሆን አለበት ተብሏል። እና አሁን አንዱን 2.4 አንዱን 5 ባረገው ይዛት የሆነ ማተር አለው ወይንም እሱም ተመሳሳይ ነው መሆን ያለበት። እዚህ ላይ ዊዛውት ኤፒዎችን ስናስቀምጥ ዝም ብሎ ሪደንደንት ሆኖ ዘሴም ዋይፋይ ላይ ፓስወርዳቸውም ዩዘራቸው እንትን አንድ አይነት ሲሆን የትም ቦታ ያው እየተቀባበሉ ሲግናሉን ኤክስቴንድ ያደርጋሉ ነው አይደለ? ኮንሴፕቱ ዘሴም አይነት ላይ ሲሆኑ ማለት ነው። ኤስኤስአይዲው አንድ አይነት መሆን የለበትም፣ የተለያየ ነው የሚሆነው። ቤዚካሊ 5G ብለህ ትለየዋለህ ቅድም እንዳለው እና 2.4 ባይ ዲፎልት ይታወቃል። ይሄኔ መግለጫ ስጥ መልሱ አይ ቲንክ የጠየቀው ጥያቄ ገብቶኛል። ለምሳሌ ከዚህ አንድ ሰው ሮም እያደረገ ወደዚህ ሲሄድ ማለት ነው እዚህ ጋር ኮኔክት ያደርገው በ5 ጊጋሄርዝ ከሆነ ማለት ነው እዚህ ጋር በ5 ጊጋሄርዝ ነው ኮኔክት የሚያደርገው፣ ምክንያቱም የተለያዩ ፍሪኩዌንሲዎች ናቸው። አሁን ይሄኛውን 2.4 ብቻ ባደረገው ማለት ነው እዚህ ጋር ያለው 5 ጊጋሄርዝ
ኮኔክት አድርጎ ከሆነ ወደዚህ ሲሄድ እዚህ ጋር በ5 ጊጋሄርዝ ካልተቀበለው ኮኔክት አያደርግም። ይሄ ሁሉም ነው በ2.4 ጊጋሄርዝ በ5 ጊጋሄርዝ ኮኔክት የሚያደርገው። ለምን ብለን ብናስባው ለምሳሌ እዚህ ጋር ሌትስ ሴይ 2.4 ብቻ ሰፖርት የሚያደርግለት ዲቫይስ ሌጋሲ ዲቫይስ አለ፣ ቆየት ያለ ስልክ ማለት ነው። ስለዚህ እዚህ ጋር ኮኔክት አድርጎ እዚህ ጋር ያለኝ 5 ጊጋሄርዝ ነው ብለው አንደኛ ሮሚንጉን ያጣል አንድ። ከዛ በኋላ ሜቢ እዚህ ጋር 2.4 ካለ እዚህ ጋር ተቋርጦ ከዛ በኋላ ደግሞ እዚህ ጋር ነው ሪኮኔክት የሚያደርገው ማለት ነው። ስለዚህ እሱ እንትን ስለማይል ይሄ ላይክ ሎጂካል ሴንስ ስለማይሰጥ ሁለቱንም 2.4 ጊጋሄርዝ 5 ጊጋሄርዝን በእያንዳንዱ እንትን ላይ ኮንፊገር መደረግ አለበት ማለት ነው። ስለዚህ ቻናሎቹን ግን ኦቨርላፕ እንዳያደርጉ ሜንቴን ማድረግ አለብን። ስለዚህ 5 ጊጋሄርዝ እንትን ስንል የ5 ጊጋሄርዝ ቻናሎችን ነን ኦቨርላፒንግ ዊዛቸው ፕሮፐር የሆነ እንትን ዲዛይን እና ሴት መደረግ አለበት። ቅድም ናሆሜ ስለ ፊዚካል አውርተሃል። ፊዚካሉ በጣም ኢምፖርታንት ነው ብልሃል። አሁን አንዳንድ ቅርብ ጊዜ አክሰስ ፖይንቶች ሳይ ነበር፣ ሌተስት የሆኑ አክሰስ ፖይንቶች ማለት ነው። እና አንዱ አክሰስ ፖይንት 2 ፊዚካል ኮኔክሽን አለው፣ ጊጋቢት ፖርት አለው የሚገባበት ማለት ነው። ስለዚህ አስባችሁታል ሪደንደንሲው ራሱ አሁን ለምሳሌ ይሄን አክሰስ ፖይንት 2 ፖርት ካለው አንደኛውን ጊጋቢት ከዚህ ሊያገኝ ይችላል፣ አንደኛውን ከዚህ ሊያገኝ ይችላል። ሶ ለሪደንደንሲ ዲስትሪቢዩሽን ለማድረግ በጣም እንትን የሚል ነው። ስለዚህ እነዚህን ተጠቅሞ እነዚህን ኮምባይን አድርጎ 2 ጊጋቢት ፖርቶች ያሉት አክሰስ ፖይንቶች እየመጡ ነው አሁን ባለ እንትን ማለት ነው። ለምን ኢንተርፕራይዝ ላይ ትላልቅ ነገሮችን በዋይርለስ እየተሰራ ስለሆነ ማለት ነው። ስለዚህ ምንድነው የፊዚካል ሌየሩ ኢምፖርታንት ነው ስትለኝ ነው ትንሽ ጫረ ብሎኝ ምናልባት ሼር ላድርጋችሁ ብዬ። ምክንያቱም እስካሁን የምናውቀው አንድ አክሰስ ፖይንት አንድ ፖርት ነው ያለው ምናምን ነገር ሜይ ቢ ማክሲመም ጊጋቢት ቢሆን ነው ምናምን ብለን ነው አይደለ? ግን አሁን አንዱ አክሰስ ፖይንት 2 ፖርቶች ነው ማለት 2 የኔትወርክ ፖርቶች ማለት ነው። ስለዚህ ከተለያዩ አክሰስ ስዊቾች ጋር ኮኔክት ሊያደርግ ይችላል ለሪደንደንሲ፣ በዛ ላይ ደግሞ ስሩፑቱም ራሱ ሃይ እንዲሆን ማለት ነው። ኦኬ ሌላው እዚህ ጋር ምናልባት ሁሉም ዲቫይሶች የተገናኙት አክሰስ ፖይንቶቹ በቀጥታ የተገናኙት ከሁሉም አክሰስ ፖይንቶች ከአክሰስ ስዊቹ ጋር ነው። ሶ ኮንትሮለር ቢኖር ይህንን ዲዛይን ኮንትሮለር ቢኖር ኮንትሮለሩ ነው ቀጥታ ኮንትሮለሩ ከአክሰስ ፖይንቶቹ ጋር ይገናኛል። ኮንትሮለሩ ከአክሰስ ፖይንቶቹ ጋር ይገናኛል። ከዛ ደግሞ ኮንትሮሉ እንደገና ደግሞ ከስዊቹ ጋር ይገናኛል ማለት ነው። ሶ ለምሳሌ በዚህ አሁን ስናይ ሁሉንም ብዙ አክሰስ ፖይንት ነው ያሉት። ለእነዚህ አክሰስ ፖይንቶች በዲዛይኑ መሰረት የሚመጥነውን ያህል ኮንትሮለር እናደርጋለን፣ ዋየርለስ ኮንትሮለር። ከዛ ያ ዋየርለስ ኮንትሮለር እንደገና ሬደንደንት ሆኖ ከስዊቹ ጋር ይገናኛል ማለት ነው። ከንቢ ከአክሰስ ስዊቹ ጋር ሊሆን ይችላል። ዩዥዋሊ ከአክሰስ ስዊቹ ጋር ቢሆን ጥሩ ነው። ከአክሰስ ስዊቹ ጋር ይገናኛል ማለት ነው። ያ ማለት ምንድን ነው? ይሄ የመሰለ ሜሽ የሆነው ኮኔክቲቪቲ የሚታየው በጣም ብዙ ከታች ያለው አክሰስ ፖይንት ከአክሰስ ሌየር ጋር የተገናኘው ሜሽ የሆነው ነገር ይቀንስና በተወሰኑ ሪደንደንት የሆኑ ዋየርለስ ኮንትሮለሮች ተወክለው አክሰስ ፖይንቶቹ ከአክሰስ ሌየር ጋር ይገናኛሉ። ይሄ ለፊዚካል እንትኑን ማኔጅ ለማድረግ ኢዚየር ነው። ትራብሹት ለማድረግ ኢዚየር ነው። ኬብልም እንትንም ይቆጥብልናል ማለት ነው። የኔ ሪፍሌክሽን ይሄ ነው። ግን ሄኖክ ዲዛይኑን ስለሰራኸው የአንተ ሪፍሌክሽን ምንድን ነው? እኔ አሁን ያየሁት ነገር ስለሆነ ቤዚክሊ አክሰስ ፖይንቶቹ ዳይሬክትሊ ኮኔክት ማድረግ የለባቸውም። ሎጂካሊ ነው ኮኔክት የሚያደርጉት። ስለዚህ ኮንትሮለሩ ኤኒ ኦፍ ስዊች ፖርት ላይ ኮኔክት ሊያደርግ ይችላል። ኦንሊ ቲንግ እንደ ቤስት ፕራክቲስ የሚባለው ምንድን ነው? በአንድ ሰብኔት አሁን እዚህ ውስጥ 2 ሰብኔት ቢኖረን 2 ኮንትሮለር ሊኖረን ይችላል። ከዛ በኋላ በዛ መልኩ ምክንያቱም አክሰስ ፖይንቱ በአንድ ሰብኔት ውስጥ ተነስቶ ነው ኮንትሮለሩ ማኔጅ የሚያደርገውን ወይም ደግሞ አሶሲየት የሚያደርገውን ኮንትሮለር የሚፈልገው ማለት ነው። ስለዚህ ዳዝንት ሃቭ ቱ ዳይሬክትሊ ኮኔክት ማድረግ የለበትም ፊዚካሊ ማለት ነው። ሊያደርገው ይችላል የሚፈልገው፣ ግን አንዱ ፖርት ላይ ከገባ ግን ቅደም ባልኳችሁ ይሄ የካፕ ዋፕ ተነል መሰረት ሎጂካሊ ኮኔክት ያደርጋል። ኢንክሪፕትድ የሆነ ተነል ይፈጥራል። እንደዛ ነው።
ስለዚህ ቤስ እንትኑ ኮንትሮለሩ ከዚህ ጋር ቢገናኝ የተሻለ የተሻለ ይሆናል ነው አይደል? የሚፈቅድ ከሆነ አሁን ለምሳሌ እንትን ምንድን ነው ኮንትሮለሩ ሜቢ በቃ አንድ ፖርት ያለው ግን የሚፈቅድ ከሆነ እንትን ዲቫይስ የሚሆን ከሆነ ግን ስፔሲፊክሊ ጀስት እንትን አንዱ ስዊች ላይ ኮኔክት አድርገህ እንትን ትለዋለህ። ስለዚህ አሁን እያሰብን ያለ ነው ኢንተርፕራይዝ ግሬድ ነው። ኢንተርፕራይዝ ካምፓኒ እያሰብን ያለ ነው። ኢት ካን ቢ የሆነ ገቨርንመንት ኦፊስ ሊሆን ይችላል፣ ባንክ ሊሆን ይችላል፣ የሆነ ካምፓኒ ሊሆን ይችላል። ስለዚህ ቤስት ፕራክቲሱ እንዳልከው እንደዛ ሆኖ ከአክሰስ ፖይንት ከኮንትሮለር ጋር ይገናኛል፣ ኮንትሮሉ ከስዊች ጋር ይገናኛል። እንደገና ኮንትሮለሩ ራውት የማድረግ ነገር ፓኬት ራውት ያደርጋል ማለት ራውቲንግ ፕሮቶኮል አንዳንዶቹ አድቫንስድ ከሆኑ ኢቨን ኦኤስፒኤፍ ራውቲንግ ፕሮቶኮሎች ራሱ ሳፖርት ያደርጋል። ስለዚህ የራውቲንግ ካፓሲቲም ስላለው አክሰስ ፖይንቱ የሚታየው እንደ ኤጅ ዲቫይስ ነው። እንደ ኤጅ ከኮንትሮሉ አንጻር ማለት ነው። እንደ ኤጅ ስለሆነ ተቀብሎ ፓኬቱን ወደ ራውት ያደርጋል ወደ ሌላ ሌየር 3 ስዊች፣ ወደ ራውተር ሊሆን ይችላል፣ ወደ ኮር ስዊች ሊሆን ይችላል። እዚህ ጋር እያሰብን ያለለው አክሰስ ሌየር ስዊቹ በአሁን ጊዜ ያሉት ዘመናዊ አክሰስ ሌየር ስዊቾች ሌየር 2ም ሌየር 3ም ሳፖርት ያደርጋሉ፣ ራውቲንግ ኬፓቢሊቲ ያላቸው። ስለዚህ ወደዛ ያደርጋል። ይሄ በጣም ኢምፖርታንት ነው። በተለይ ኢንተርፕራይዝ እንትን ላይ የምትሰሩ ሰዎች አሁን ይህንን እየተነጋገርን ዲስከስ የምናደርገው ነገር ነገ የሆነ የኢንፍራስትራክቸራችሁ ቼንጅ ያደርጋል፣ ይቀየራል፣ ወደ ዋየርለስ ኔትወርክ ማይግሬት ያደርጋል ሲባል እያንዳንዱን ዲቫይስ ፐርፐዙ ምን እንደሆነ ከምን ጋር እንደሚገናኝ ለምን እንደሚገናኝ አንደርስታንድ ማድረግ ይሄ አለባችሁ። አርኪቴክቸር አይታችሁ ወይም ሃይ ሌቭል አርኪቴክቸር አይታችሁ እንደዚህ አይነት you have to able to say ይሄ እንደዚህ ነው፣ እንደዚህ ቢሆን እንደዚህ ነው የሚለውን ነገር ብሬንስቶርም እንድናደርግ ነው። ኢምፕሊሜንቴሽን ዋይዝ ነው እያወራን ያለ ነው ማለት ነው። ኢምፕሊመንት ሲደረግ ያን እንድትረዱ። ስለዚህ ምናልባት ኖት የምትይዙ ምናምን ከሆናችሁ ይሄንን የዲዛይን ሃይራርኪ ብትይዙ፣ ሃይራርኪ በጣም ኢምፖርታንት ነው ዲዛይን ላይ። መጀመሪያ ማን ይሆናል? ከዛ ሁለት አይነት ሃይራርኪ አለ። አንደኛ የሎጂካል የሆነ የኔትወርክ ትራፊክ ፍሰት አለ። ሁለተኛው ደግሞ ፊዚካል ደግሞ አለ። ስለዚህ ሎጂካሉንም ፊዚካሉንም ምን እንደሚመስል በደንብ አንደርስታንድ ማድረግ ያስፈልጋል። ስለዚህ ለዛ ነው እንደዛ የምናደርገው ማለት ነው። ስለዚህ እዚህ ጋር ያንን እንድትይዙ አክሰስ ፖይንት ኮንትሮለር፣ ከኮንትሮለር በኋላ ወደዛ ይሄዳል። ኮንትሮለሮቹ ሬደንዳንት ይሆናሉ። ከዛ ወደ አክሰስ ሌየር እያለ ፓኬት ራውት ያደርጋል ማለት ነው። እና ይሄ ኢምፖርታንት ነገር ነው። ሌላ ጥያቄ ምናምን ካላችሁ ሚካን ፎርዋርድ አሁንም ሜቢ እንትን አይደለም እንደ እንትን ሀሳብ መጨመር ካስፈለገ አሁን ደግሞ ከቅርብ ዓመታት ጀምሮ ክላውድ ማኔጅድ የሆኑ አክሰስ ፖይንቶች መጥተዋል። በጣም ኢምፖርታንት እንትን ማኔጅ የሚደረጉት ጀስት ቤዚክ ክላውድ ነው የሚያስፈልጋቸው ኢንተርኔት አክሰስ ብቻ ነው። ስለዚህ ኢቨን ፈርምዌራቸውን አፕዴታቸውን ኢንተርኔት ላይ ኮኔክት ሲያደርጉ ዲዛይን ከተደረጉበት ይሄ እነሱን ማኔጅ ከሚያደርጉ ኦርጋናይዜሽን ክላውድ ላይ እንትን ይላሉ። ስለዚህ አንዱ አሁን ለምሳሌ ሲስኮ ሜራኪ ነው። ስለዚህ የሲስኮ ሜራኪን አክሰስ ፖይንት ጀስት ኤኒ ብራንች ያለው እንትን ኢንተርኔት ካለበት ቦታ ሆኖ ሴትአፕ ኮንፊገር ሁሉ ፉል ማድረግ ይቻላል። ዲፕሎይ ለማድረግ አሁን ለምሳሌ አሁን በብራንች በባንክ እንትን እናንተ የቪፒኤን አላችሁ የባንካችሁ ምናምን ነገር ያንን ቪፒኤን ሪኩዌስት አድርጓችሁ ከሰርቪስ ፕሮቫይደር አቬይለብል የሚያደርግላችሁ ሰርቪስ ፕሮቫይደሩ ነው። ግን ቶሎ እንትን ላይ ይችላል። አሁን ለምሳሌ የተወሰነ ቀናቶች ምናምን ነገር ሳይሰርቬይ ምናምን ኮኔክቲቪቲ ዲቫይስ ምናምን ሊመጣ ይችላል። ወይራስ በክላውድ ማኔጅድ በሚሆን ጊዜ የሚያስፈልጋችሁ ኢንተርኔት ብቻ ነው። ስለዚህ ዩዚንግ ዳት ኢንተርኔት እዛ ያለውን ክላውድ እንትን አክሰስ ይደረግና ቤዚክሊ ምንድነው ኤንድ ቱ ኤንድ ብራንቾቹ ራሳቸው የራሳቸው ክላውድ አለ ዊዛውት ሃቪንግ ክላውድ ከሰርቪስ ፕሮቫይደሩ ማለት ነው። ስለዚህ የሜራኪ ክላውድ በጣም ኢንትረስቲንግ ነው። የሲስኮ ሜራኪ ክላውድ ላይ እንትን ካላችሁት አይ ቲንክ የፒኤችዲ ፔፐር ነበረ፣ የሁለት ሰዎች የፒኤችዲ ፔፐር ነበረ የኤምአይቲ ተማሪዎች እንትን ማኔጅድ በክላውድ ማኔጅድ የሚደረግ አክሰስ ፖይንት ምናምን ተብለው ከዛ በኋላ ግን እንትን ሲስኮ አዳፕት አድርጓቸው ሲስኮ ሜራኪ ምናምን ብሎ ፑሽ ማድረግ ጀመረ ማለት ነው። እኔ የተወሰነ እንትን ኤንጂ ኦርጋናይዜሽን ስንጠቀም እንትን ስጠቀማቸው ነበር። አዲስ አበባ እና 6 ኤሪያ ኦፊሶች ነበሩ። እንትን ጋምቤላ፣ ሽሬ፣ አሶሳ ምናምን ነገር እንደዚህ
እና እነዛ ላይ ኢምፕሊመንት አድርገናቸው ነበር። ፋይርዎል አላቸው። ኤንድ እንትናቸው ፋይርዎል ነው ላይክ መውጫችን ማለት ነው። እዛ ላይ ነው የኢንተርኔት ሊንካችንን የምናስገባው። ከዛ ውስጥ ያለውን ጠቅላላ አክሰስ ፖይንቱ እናገኘዋለን፣ ስዊቹን እናገኘዋለን፣ ራውተሩ ፋይርዎሉ እናገኘዋለን። እና እሱን ከአዲስ አበባ ቢሮ ሆኜ መማን እያደረግ ነበር። የትኛው እየሰራ ነው፣ የትኛው አልሰራም፣ ፋይርዎሉ የክላውድ ዌብ ኢንተርፌስ ላይ ምንድነው የትኛው ሀይ ዩዘር ራሱ ሌብል አድርጎ የትኛው ማክ አድሬስ ሀይ ባንድዊድዝ እየተጠቀመ ነው እየተጠቀመ አይደለም፣ እና ትራፊክ ራሱ ሼፕ እናደርግ ነበር ጀስት ክላውድ ላይ የክላውድ ኢንተርፌሱን በመጠቀም አሉ። ስለዚህ አሁን ለምሳሌ ወደ ኦርጋናይዜሽን ሲስተም ወደ ኢአርቲ ምናምን የሚሄደውን ፋይን ቲዩን እያደረገ እነሱ ሞር ባንድዊድዝ እንዲያገኙ፣ ወደ ኢንተርኔት ደግሞ የሚሄደውን ደግሞ ለስ ባንድዊድዝ እንዲያገኝ ማለት ነው። የስራ የቢዝነስ ኦፕሬሽኑ ሞር ባንድዊድዝ ኳሊቲ ኦፍ ሰርቪስ ማለት ነው እናደርግ ነበር። ክላውድ ማኔጅመንት ሌላው ደግሞ በጣም ኢንትረስቲንግ ነው ካላችሁ እሱም ራሱ አንድ አስፔክት ነው። ላይክ በዚህ መልኩ ብናየው ነው ያው አብዛኞቹ ላይሰንስድ ምናምን ነገር ናቸው፣ ላይሰንስ ይፈልጋሉ፣ ግን ስቲል ኢንትረስቲንግ ነው። ይሄ አትሊስት በዚህ መልኩ በምን መልኩ ማኔጅ ሊደረግ ይችላል የሆነ ኢንተርፕራይዝ ብሎ ስናስብ አንዱ ኦፕሽን ነው። ያ ትሩ ይሄ አይዲያ ነው። በተለይ ብራንች ያላቸው ብራንች ኦፊሶች ምናምን ያላቸው ላይ እንዳልከው ይሄ ኢምፖርታንት ነው። ስለዚህ ክላይንቶቹ ይኖራሉ፣ ክላይንቶቹ አክሰስ ፖይንት ይኖራል፣ አክሰስ ፖይንቱ ኮንትሮል አለ፣ ኮንትሮለሩ አለ፣ ዋየርለስ ኮንትሮለሩ ደግሞ ከሞደም ጋር ይገናኛል ማለት ነው፣ ከኢንተርኔት ሞደም ጋር። ከዛ በዛ አድርጎ ወደ ኢንተርኔት ይወጣል። እንደገና ደግሞ ወደ ኤምፒኤልኤስ ቪፒኤን ማለት ወደ የከስተመሩ የራሱን የተለየ በቴሌ ቋንቋ ኤምፒኤልኤስ ቪፒኤን ወይም ደግሞ ወደ ከስተመሩ ቪፒኤን ኔትወርክ ወደዛ ይሄዳል ማለት ነው፣ ራውት ያደርጋል። ስለዚህ ብራንቹ ላይ ሆኖ ብራንቹ ራሱ ወደ ኢንተርኔት ሲወጣ ይሄ በተለይ ሴንትራላይዝድ የሆነ ኢንስፔክሽን ምናምን የሴኪሪቲ ምናምን የሚያደርጉ ለዛም በጣም ኢምፖርታንት ነው። ምክንያቱም ትራፊኩ ቀጥታ ዳታ ሴንተር ዋናው ዳታ ሴንተር መሄድ የለበትም። ምንድን ነው የሚሆነው? እዛው ትራፊኩ ኮንትሮለሩ መሰረታዊ የሆነ የሴኪሪቲ ቼክ ካደረገ እንዳልከው ኳሊቲ ኦፍ ሰርቪስ ከሰራ ዲፕ ፓኬት ኢንስፔክሽን በተወሰነ ካደረገ አፕሊኬሽን ሌየር ያንን ኢንስፔክት የሚያደርግ ከሆነ በፖርቶች ምናምን ኢንስፔክት የሚያደርግ ከሆነ ኢቨን አይፒኤስ አይዲኤስ ራሱ ኢንትሩዥን ፕሪቬንሽን እና ኢንትሩዥን ዲቴክሽን ካለው ለኢንስፔክሽን ወደ ዳታ ሴንተር ድረስ መሄድ የለበትም። ዋናው ዳታ ሴንተር ድረስ እዛው ኢንስፔክትድ ሆኖ የዛ ብራንች ኢንተርኔት ራሱን ችሎ ወደ ኢንተርኔት ይወጣል። ወደ ዳታ ደግሞ ለሲስተም ለምናምን ደግሞ ወደ ዋናው ዳታ ሴንተር መሄድ ካለበት ደግሞ ወደ ዋናው ዳታ ሴንተር ኢንስፔክትድ ሆኖ መሰረታዊ ነገር ከዛ ሲሄድ ደግሞ ለዳታው ደግሞ ፋይርዎል ምናምን ይኖራል። ተጨማሪ ሌላ ሌየር ኦፍ ኢንስፔክሽን ይኖራል ማለት ነው። ስለዚህ ይሄንንም እንደዚሁ ፒክቸር ብታደረጉት ብትይዙት በጣም ኢምፖርታንት ነው ለማኔጅመንት። በክላውድ ቤዝ አሁን ኤስዲ1 እየተባለ የሚመጣው ነገር ባይዘው ይሄ በቃ ሌላ ቴክኖሎጂ አይደለም የሚመጣው፣ ኤግዚስቲንግ ያሉ ፕሮቶኮሎች ናቸው ያሉ ቴክኖሎጂዎች ናቸው። እነሱ ግን አጠቃቀማቸው ድሮ ከምንጠቀመው ለየት ብሎ መጣ ነው። ስለዚህ የተለየ አዲስ ነገር ተፈጥሮ ሳይሆን አሁን ይሄን እንዳለው ሴንትራል የሆነ ክላውድ ማኔጅመንት ይኖራል። ሁሉን ነገር እዛ ላይ ፑሽ ይደረጋል ማለት ነው። ያው ሞር ኢንተርኔት ኮኔክሽን ያስፈልጋል ማለት ነው። ያ ጥሩ ፖይንት ነው ያነሳው ይሄን። እሺ ሰዓታችንም እየሄደ ነው። ፋይናል ሪፍሌክት የምታደርጉት ሼር የምታደርጉት ወይንም የምትጠይቁት ጥያቄ ካለ ያው አሁን ሪፍሌክት አድርጉ። ካልሆነ ሌላ ማስተያየትም ሊሆን ይችላል አድርጉና ራፓፕ ማድረግ እንችላለን ያለውን እንትን። ናሆም ይሰማል? እሺ ዳኒ። እሺ ይሄ ኤስዲ ዋን ላይ እና ኤስዲ አክሰስ ላይ አይ ቲንክ ራሱን የቻለ ሰፋ ያለ ነገር ይኖረዋል ብዬ አስባለሁ። ግን እንደ ሃይላይት የሆነች ነገር የምትለን ከሆነ እሱም ኦልሬዲ ከዚህ እሱም አሁን ደ ካሚንግ ቴክኖሎጂ አይደለ? ስለዚህ የሆነ ነገር ብትለን እዛ ላይ ወደዛ እየተካሄደ ስለሆነ ምክንያቱም ኤፒዎችን ተጠቅመን አንድ ኮንትሮለር ተደርጎ ኤቭሪ ዳታም ሆነ ኢንተርኔትም ሆነ እንደዚህ አይነት ነገሮች ሞር በጣም ኮንትሮልድ በሆነ ሁኔታ የሚሰራበት ነው እና የተወሰነ ምናልባት ሰዓት ከሌለ ደግሞ ሌላ ምናልባት ሌላ ሴሽን ላይ ደግሞ ራሱን ችሎ የሚዘጋጅም ከሆነ
ያልፋል። ቴንክ ዩ። ጥሩ እሺ። ይሄ ሌላ ሴሽን ጥሩ ሀሳብ ሰጠህን። ኤስሲዲ ዋን እና ኤስሲዲ አክሰስን በሌላ ሴሽን በደንብ ራሱን ቶፒክ ይዘን ዲስከስ እናደርጋለን። ጥሩ ፊድባክ ነው። እንደው እንደ ሃይ ሌቭል ግን ብዙ ጊዜ የማየው ሶፍትዌር ዲፋይንድ ኔትወርክ ሲባል ኔትወርክ ኢንጂነሮችም አድሚኒስትሬቲቭም የሴኪሪቲ ሰው ምንም ማለት ነው የሚመስላቸው። ለዛም ታስታውሱ እንደሆነ ሶፍትዌር ዲፋይንድ ኔትወርክ የሚባል ነገር ሲመጣ ኔትወርክ ኢንጂነሪንግ አከተመ። ኮማንድ ላይን ኢንተርፌስ ላይ የሚሰሩ ኔትወርክ ኢንጂነሮች በቃ አውትዴትድ ሆኑ፣ አከተመላቸው የሚባል በጣም በሰፊው የዛሬ 2015 አካባቢ 2016 አካባቢ በፈረንጆች የዛሬ 12 ዓመት እንደዛ 2016 አካባቢ ሆኗል። በጣም በከፍተኛው እንትን ሊሆን ነበር። ግን ያ አይደለም። አሁን ኤስሲዲ ዋን ላይ በጣም ማወቅ ያለብን ነገሮች 3 ነገሮች ናቸው። አንደኛ ኮንትሮል ፕሌን፣ ዳታ ፕሌን እና ማኔጅመንት ፕሌን፣ አንዳንድ ጊዜ ደግሞ ሴኪሪቲ ፕሌን የሚባል ነገር አለ። ስለዚህ እነዚህ ናቸው የተለያዩት የሆነው ማለት ነው። ቬንደር ስፔሲፊክ ሆኜ አላወራም፣ ምክንያቱም የትኛውንም ቬንደር እኛ እዚህ ጋር ስናመጣ የትኛውንም ቬንደር አንስተን ቴክኖሎጂ አናወራም። ያው አጋጣሚ እንትን ካልሆነ ግን ለሰውም የሚጠቅመው ጀነራል የሆነውን ነገር ማውራት ነው የሚሻለው። ስለዚህ ከሶፍትዌር ዲፋይንድ አንጻር እነዚህ ናቸው። ማኔጅመንት ፕሌን ማለት ቅድም ሄኖክ ሲያሳይ እንደነበረ ኔትወርኩ ማኔጅ የሚደረግበት እንትን ነው። ኔትወርኩ ማኔጅ የሚደረግበት ኢንፍራስትራክቸሩ ማኔጅ የሚደረግበት አድሬስ ነው። ከዛ ቀጥለን ኮንትሮል ፕሌን፣ በጣም ኢምፖርታንት ነገር የሆነው ኮንትሮል ፕሌን። ኮንትሮል ፕሌን ማለት ራውቲንግ ፕሮቶኮሉ ነው። ቤዚካሊ ኢት ካን ቢ ኦኤስፒኤፍ፣ ቢጂፒ፣ ሚያጃርፒ፣ አይኤስአይኤስ ሊሆን ይችላል። ስለዚህ ኮንትሮል ፕሌኑ እሱ ነው። ከዛ ደግሞ ዳታ ፕሌን ደግሞ አለ። ዳታ ፕሌን ማለት የኔትወርክ ዲቫይሱ ፖርት ማለት ነው። ስለዚህ ኮንትሮል ኤስሲዲ አጠቃላይ ሶፍትዌር ዲፋይንድ ኤስሲዲ አክሰስ ኤስሲዲ ዋን ከማለታችን በፊት ኤስሲዲኤን የሚለው ኮንሰፕት ኢምፖርታንት ስለሆነ ነው። ስለዚህ ሶፍትዌር ዲፋይንድ ኔትወርክ ምንድን ነው የሚያደርገው? የኮንትሮል ፕሌኑን ራውቲንግ ፕሮቶኮሉን ወሰደና ራውቲንግ ፕሮቶኮሉንና ወይም ኮንትሮል ፕሌኑንና ማኔጅመንት ፕሌን ወስዶ ሰርቨር ላይ ያደረገው ማለት ነው። ስለዚህ ፊዚካል ፕሌኑ ዳታ ፕሌኑ ግን ዳታ ፕሌን ማለት ፖርቱ ዳታ ፎርዋርድ የሚደረግበት ፖርቱ ግን እዛው ስዊቹ ላይ ይቀራል ማለት ነው፣ ወይም ኔትወርክ ዲቫይሱ ላይ ይቀራል ማለት ነው። ስለዚህ ከሰርቨር ላይ ያለው ኮንትሮል ፕሌን እና ማኔጅመንት ፕሌን ያንን እቃ ያንን ኔትወርክ ዲቫይስ ፓኬት ራውት አድርግ፣ ፓኬት ድሮፕ አድርግ፣ እንዲያደርግ እያለ ያዘዋል ማለት ነው። ስለዚህ ተላቀቀ ኮንትሮል ፕሌኑና ዳታ ፕሌኑ እና ማኔጅመንት ፕሌኑና ዳታ ፕሌኑ አንድ አይነት ሆኖ ፖርት ዳታ ፎርዋርዱን ግን ለየው ማለት ነው። ስለዚህ ሃርድዌሩ ላይ የቀረው ዳታ ፕሌኑ፣ ሰርቨር ላይ የቀረው ኮንትሮል ፕሌኑና ማኔጅመንት ፕሌኑ ነው። እንዲሁም ደግሞ ሴኪሪቲ ፕሌኑ ደግሞ ለብቻው ፓኬት ኢንስፔክት ማድረግ ምናምን ማድረግ የሴኪሪቲ ስራ መስራት ነው። እነዚህ በሙሉ 3ቱ ነገሮች ሰርቨር ላይ ሆኑ፣ ዲቫይሱ ላይ የሚቀረው ፖርቱ ብቻ ሆነ ማለት ነው። በቃ ይሄ ነው። አሁን ይሄንን መሰረታዊ የሆነ ኮር ኮንሰፕት እያንዳንዱ ቬንደር በተለያየ መንገድ ይተገብረዋል። ሲስኮ ይመጣና እኔ የኔ ሶፍትዌር ዲፋይንድ ኔትወርክ ኤስሲዲ አክሰስ የሚባለው ለምሳሌ የሲስኮ ነው፣ በሃርድዌር እና በሶፍትዌር ነው የሚጫወት ወይም ጨዋታ ይላል። ስለዚህ በሃርድዌር ኮንትሮል ፕሌኑን እና ዳታ ፕሌኑን ሴኪሪቲ ፕሌኑን ማኔጅ የሚያደርግበት የራሱ ኮንትሮለር አለው። ይህን ማኔጅ የሚያደርገው ዳታ ፕሌኑ ደግሞ እዛ ስዊች ይሆናል በዚህ በማቀናጀት። ስለዚህ የአንዳንድ ቬንደሮች እንደ ሲስኮ አይነት ሶፍትዌር ዲፋይንድ ኔትወርክን ኢምፕሊመንት ለማድረግ የግድ ፊዚካል ሃርድዌሩን መግዛት ኢምፖርታንት ነው። ሶፍትዌሩንም በላይሰንስ መግዛት ኢምፖርታንት ነው። ከዛ ደግሞ እንደነ ቬምዌር ምናምን በብሮኬድ ወስዶታል። እነሱ ደግሞ አፕሮች የሚያደርጉበት መንገድ ደግሞ ሌላ መንገድ ነው። ሙሉ ለሙሉ ራውተሩም ስዊቹም ሴኪሪቲ ዲቫይሱ ምኑም በሙሉ ሶፍትዌር ይሆናል። ስለዚህ ሰርቨር ውስጥ ነው ሁሉ ነገር የሚያልቀው። ከዛ ከላይ ደግሞ ሰርቨሩ የሚገናኝበት ሌላ ፊዚካል ኔትወርክ ይኖረዋል ማለት ነው። ስለዚህ እያንዳንዱ ህዋዌ ደግሞ እንደዚሁ የራሱ ይኖረዋል ማለት ነው። ስለዚህ ካምፓስ ኔትወርክ ላይ ያለው ኤስሲዲ አክሰስ የሚባለው ነው። ኤስሲዲ ዋን ደግሞ ሲመጣ ስቲል ሄቪሊ ወደ ኢንተርኔት ኮኔክት ማድረግ ኢምፖርታንት ነው።
ኤስሲዲ ዋን ላይ በተለይ ባንክ አካባቢ ወይንም ደግሞ በኤምፔሌሱ በኩል የሚገናኝ ከሆነ በጣም ሁለት ነገር አለ። አንደኛ ኢንተርኔቱና የባንኩ ደግሞ ወይም ደግሞ የዛ ተቋም ዳታው የሚሄደው ኤምፔልስ ቪፒኤን ብቻው ፕራይቬት ዳታው የሚሄድበት መንገድ የተለያየ ነው። ስለዚህ እሱን ፕራዮሪታይዝ ያደርጋል። እሱን ማወቅ አለበት ማለት ነው። ስለዚህ እዛ ጋር ሲሆን ፕራዮሪቲ የምናደርገው ለምሳሌ ኮር ባንኪንግ ሲስተም እንውሰድ። ኮር ባንኪንግ ሲስተም በኤስዲ ዋን ሲመጣ ወደ ኢንተርኔት ኤምፔልስ ቪፒኤኑን መጠቀም ያለበት ኢንተርኔት መጠቀም የለበትም። ኤስዲ ዋን ስንመጣ ማለት ነው። ኤስዲ ዋን ሄቪሊ ኢንተርኔት ይጠቀማል። ግን እንደዚህ አይነት ኮር ባንኪንግ ሲስተም ምናምን ሲሆን ግን ኤግዚስቲንጉን ኤምፔልስ ይጠቀማል። ፕሪፈር የሚደረገው ኢንተርኔት። ስለዚህ ምርጫው ምንድን ነው የሚሆነው? የትኛውን አፕሊኬሽኖች ወደ ኢንተርኔት እንውሰድ፣ የትኛውን አፕሊኬሽኖች ደግሞ ፕራዮሪታይዝ አድርገን በኖርማል በዳታ ኤምፔልስ ልከን ወደ ተቋሙ ወይም ወደዛ ዳታ ሴንተር እናድረስ ነው። እና ቤዚካሊ ሀሳቡ ይሄ ነው። ግን ቴንኪው ዳኒ። ሌላ ጊዜ ግን አጠቃላይ ስፔሲፊክ የሆነ ቬንደር ሳናነሳ ኢቨንም ልናነሳ እንችላለን። ኢትስ ኦኬ የሲስኮም ቢሆን የሌላም ቢሆን አድርገን ግን ጀነራል ነገሩ መረዳቱ ግን ኢምፖርታንት ስለሚሆኑ ታይድ ከመሆን የሆነ ዲዛይን አርኪቴክቸሩ ሁልጊዜ አንድ ከሲስኮ ጋር ከዋዌ ጋር ከገሌ ጋር ሳይሆን ጀነራል አርኪቴክቸሩ ቢታወቅ ጥሩ ነው። ስለዚህ እሱንና አንድ ቬንደር ደግሞ ወስደን ያን እንዴት እንደሚያደርግ ፕሮግራም እናዘጋጃለን እና ጥሩ ዲስከሽን ፖይንት ይኖራል ማለት ነው። አይ ቲንክ ጥያቄን መለስኩልህ ይመስለኛል። ካልሆነ ግን እንደገና ኤክስፕሌን አደርጋለሁ። ዳኒ ተመለሰልህ ጥያቄ? አዎ ናው ተመልሶልኛል። አሪፍ ነው። ቴንኪው በጣም ቴንኪው በጣም። እሺ ሌላ ጥያቄ ከሌለ በቃ ይህንን ይመስላል። እጅግ በጣም እናመሰግናለን ለጊዜያችሁ ሁላችሁም ለመጣችሁ። ይሄ ቪዲዮ አፕሎድ ይደረጋል። ኤዲት ተደርጎ ተስተካክሎ ተረጋግታችሁ በተለይ ስለ አርኪቴክቸር ያወራንበትን ቦታ፣ ስለ ዲዛይን ያወራንበትን ቦታ፣ ስለ ኢምፕሊሜንቴሽን፣ ስለዚህ ስለነ ካምፓኒዎቹ ኢንተርፕራይዝ ግሬድ ላይ ስላወራናቸው ነገሮች ብታዩት አይ ሪሊ ሪኮመንድ። ያ ነው ፕራክቲካል ነገሩ፣ ያ ነው በቃ የሚጠቅመው ፕራክቲካል ነገሩ። ይህንን እውቀት ወስዳችሁ የሆነ ቦታ እንጠቀመው ስትሉ ያንን ሪፈር እንድታደርጉ በጣም ይረዳችኋል ብዬ አስባለሁ። የሚቀጥለው ሴሽን ከዚህ የተለየ ሌላ ሴሽን ነው የሚሆነው። ምንድን ነው የሚሆነው? አንድ የኛ ፓርትነር ውጭ የሚሰራ ወይንም ሌላ ሀገር ያለ ኢትዮጵያ የሆነ የራሱን የኤክስፒሪየንስ እና ያለውን የተሞክሮ በተለይ በኛ በዚሁ በተመሳሳይ ፊልድ ላይ ያለ ነገር የራሱን የሆነ ነገር ይዞ ይመጣል። እንደገና ደግሞ መሰረታዊ የሆነ እስካሁን ድረስ እንግዲህ 4 ቶፒኮች ሰርተናል። 4ቱን ቶፒኮችም የእናንተን ፊድባክ የምንጠቀምበት አስተያየት እንትን ብለን ያም የምንለው እንግዳ መጥቶም ጥሩ የሆነ ሴሽን በጣም ከዚህ ለየት ያለ አሪፍ የሆነ ኢንተራክቲቭ ሴሽን ይኖረናል። ስለዚህ እሱን በጊዜው እናሳውቃችኋለን። በእኔ በኩል እጅግ በጣም አመሰግናለሁ። ሄኖክ የምትለው ነገር ካለ በልና ሴሽኑን መዝጋት እንችላለን። ሁላችሁንም አመሰግናለሁ ስለመጣችሁ። ቴንኪዩ ጊዜያችሁን 2 ሰዓት እዚህ ላይ ማሳታችሁና ደግሞ ሌሎች ኢንትረስትድ የሆኑ ቴክኒካሊ እንትን ማለት የሚፈልጉት ሰዎች ካሉ እነሱም ኢንቫይት አድርጓቸው። ምንም አይነት እንትን የለውም። ጀስት መሰን ስለ ቴክኒካል ነገሮች ዲስከስ አድርገን ሁላችን ቴክኒካል ነገሮች ላይ ማንበብ መስራት የምንወድነን። ስለዚህ እሱ ላይ እንትን እንድንሆን በእናንተ አካባቢ ያሉ ሰዎች ካሉ ኢንቫይት አድርጓቸው። ቴንኪዩ አመሰግናላችሁ። የስ በጣም ኢምፖርታንት ነው። ይህን ሼር አድርጉ። ምክንያቱም ይሄ ከቲዮሪ የሚለየው ነገር ምን መሰላችሁ? ከሌላ ንባብ ሁላችሁም ልታነቡ ትችላላችሁ፣ ዩቲዩብ ልታዩ ትችላላችሁ ምናምን። ግን ይሄ የሚለየው ነገር ኤክስፒሪየንሳችንን ነው የምናወራው። ዚስ ኢዝ ኤግዛክትሊ ዋት ቱ ዱ ነገር እናንተ ራሳችሁ እዚህ ቶፒክ ላይ እንዲህ እናደርግ ብትሉ እሱ ቶፒክ ሊሆን ይችላል። እዚህ ነገር ላይ ቻሌንጅ አለብን ብትሉ ኢት ካን ቢ ቶፒክ ራሱ ቶፒክ ሆኖ ልክ እንደዚህ በሙሉ ሴሽን ሊሰራ ይችላል። ስለዚህ ፕራክቲካል ስለሆነ ቲዮሪ አይደለም። ዚስ ኢዝ ቬሪ ፕራክቲካል ነገር ነው የምናወራው። ስለዚህ ሌሎችም ኢንቫይት አድርጉ። እኛም በተቻለ አቅም በደንብ እንደዚህ ኤክስፒሪየንስ የሆኑ አይነት ሰዎች ኢንቫይት እያደረግን እንቀጥላለን። ሄኖክ ለጊዜ ለወሰድከው ጊዜ አንተንም በጣም አመሰግናለሁ። ያው ይሄ ዝግጅት ይሄ እንትን ያው ጊዜ ይፈጃል፣ ቀላል አይደለም። ስለዚህ ሁላችሁንም በጣም አመሰግናለሁ። በሌላ ጊዜ ያው በቴሌግራም ምናምን በዩቲዩብ
በሊንክድን ላይ የምትከታተሉን ከሆነ እሱን እናሳውቃቸዋለን። ሰላሙ